በተለያዩ ዓለም አቀፍ መድረኮች ቀርቦ ታላላቅ ሽልማቶችን ያገኘው የብዙ ታላላቅ ጋዜጠኞችና ዓለም አቀፍ ሀያሲያንን መልካም አስተያየትን የተሰጠው በቀይ ሽብር ዘመን ላይ ተመስርቶ የተሰራው ጤዛ የተሰኘው ፊልም በትናንትናው ዕለት ለተለያዩ ዓለም አቀፍና የሀገር ውስጥ ጋዜጠኞች በብሔራዊ ቲያትር ለእይታ ቀርቦ ነበር። በስተኋላም ከነዚሁ ጋዜጠኞች ጋር የዚህ ፊልም ዳይሬክተር፣ ጸሐፊ፣ ኤዲተር ጋሽ ኃይሌ ገሪማ ውይይት አካሂዷል። ከትናንትና በስቲያ ሐሙስ ዕለት ደግሞ አላቲኖስ ፊልም ሰሪዎች ማህበር ለ83 ዓመቱ ኢትዮጵያዊ ፊልም ባለሙያ የጉማ ፊልም ዳይሬክተር ሚሼል ፓፓታኪስ መስታሰቢያነቱን በሰጠው 100ኛ ሳምንት ፕሮግራም ላይም አምባሳደር መሐመድ ድሪርና ጋሽ ኃይሌ ገሪማ ተገኝተው ነበር እና ጋሽ ኃይሌ ፕሮፌሰር እያላችሁ ከምትጠሩኝ ጋሼ ስትሉኝ ደስ ይለኛል ብሎን ነበር። ለነገሩ እኔም ሁሌም የሚቀናኝ ይሄው ነውና ፕሮፌሰርን ጋሼ እያልኩ ነው የምጠራው። ጋሽ ኃይሌ ስለሰራቸው ስለ አድዋ፣ ምርት 3000፣ ቡሽ ባማ፣ ሃወር ግላስስ፣ ያልተሳካ ጉዞ፣ አፍተር ዊንተር፣ ስተርሊንግ ብራውን ወዘተ እና ስለ ግላዊና ሙያዊ ሕይወቱ ከዚህ በፊት በየጊዜው እንደተጨዋወትን ይታወሳል። ለዛሬ ልቅየስ በ65ኛው የቬኒስ ኢንተርናሽናል ፊልም ፌስቲቫል የስፔሻል ጁሪ ፕራይስ፣ የዌሴላን ቤስት ስክሪን ፕሌይ ፕራይስ፣ በቱኒዚያ በፈረንሳይ የፊልም ፌስቲቫሎች ላይ ለዚሁ ፊልም የቀረበው ሙዚቃን ጨምሮ ምርጥ ፊልም፣ ምርጥ ሲኒማቶግራፊ፣ ምርጥ የፊልም ጽሑፍ በሚሉት ምድቦች የተለያዩ ሽልማቶችን ላስገኘልን ይሄ ኢትዮጵያውያንና የኢትዮጵያውያን ታሪክ ስለሆነው እናም ስማችንን ስላስጠራልን ስራ ነው። ይህንን ክብር ስለሰጠን ፊልምና አንዳንድ ጉዳዮችን ከጋሽ ኃይሌ ገሪማ ጋር እንጨዋወታለን። ይህንን ጥሪያችንን አክብሮ በመምጣቱም በእናንተ በአድማጮቻችን ስም ምስጋናችንን እናቀርባለን። ፊልም የነበረ ያለን ወደፊት ሊመጣ ይችላል ተብሎ የሚገመት ጉዳይ የሚነሳበት ጥበብ ነውና በዚህ በኩል ጋሽ ኃይሌ የኢትዮጵያን የአንድ ዘመን ታሪክን በተዋጣ መልኩ ሰርቶ አቅርቦ ለአሁኑ ትውልድ ስላሳየልን ይህም ትውልድ የዛን ጊዜ ታሪክ እንዲያውቀው በጊዜው ለነበሩትም ትውስታቸውን በማጫር በታሪኩ ተሳታፊም ሆነው ስህተት የሰሩትም ከስህተታቸው እንዲማሩ እናም አጋጣሚውን እንኳን ቢያገኙ እንዳይደግሙት ትምህርት የሰጠ ከሁሉም በላይ ታሪክን ለትውልድ የተላለፈበትን ይህንን ፊልም ስላቀረበልን ልናመሰግነው እንፈልጋለን። ጋሽ ኃይሌ ምስጋናችንን እነሆ እናቀርብልሃለን። ስለ ፊልሙ፣ ስለ ሙያዊው ግላዊ ሕይወቱ፣ ስለ ግል አቋሙ ወዘተ ከዚህ በፊት ስለ እሱ የተጻፉና የተነገሩትን ከማንበብና በስማ በለው ከማድመጥ ውጪ እንዲህ በግል አግኝቼ ለማነጋገር እድሉ አልተገኘም ነበርና ዛሬ መልሶቹን ካንደበቱ ለማድመጥ ተዘጋጅተናል። ከዛ በፊት ግን ጤዛ ለተሰኘው ለጋሽ ኃይሌ ገሪማ ፊልም ማጀቢያነት ሙዚቃ ያቀናበረለትን የጆርጋ መስፍን የተሳተፈበትን ውዳሴ የተሰኘው አልበም ላይ የቀረበውን አባ ገሪማን እነሆ እናስደምጣችሁ። ጋሽ ኃይሌ ይሄ ሙዚቃ እንዴት ነው? ለአንተ አባት ነው እንዴ ጆርጋ የተጫወተው? ምክንያቱም አባ ገሪማ ነው የሚለው። እኔ አላወኩም። አባ ገሪማ እንግዲህ ብዙ ነገር የያዘ ይመስለኛል። እኔ እንጃ እንግዲህ ከመጣና ይሄን ከደረሰ በኋላ አልተገናኘንም። አሁን በቀደም ለሁለት ጊዜ ብቻ ተገናኘን። እንዲያውም ይሄን የመጀመሪያ ጊዜ ነው የምሰማው። ግን እንግዲህ አባ ገሪማ ከአድዋ ተራራ የጠፉ ባህታዊ ናቸው። ከዛ ነው የሚጀምረው እና የኔም አባት ሊደበለቅ ይችላል። ግን ብዙ የታወቁ ባህታዊ ናቸው። ለብዙም ነገስታቶች መንፈሳዊ ትምህርት የሰጡ ናቸው እና አፄ ዮሐንስ እና አፄ ምኒልክ ከጠፉ በኋላ ወምልህ ጠፉም ሲባል እንዲሁ ለአይን ጠፉ እንጂ መነኑ ወይም አረጉ ነገር ነው እና በጣም ደስ የሚል ነው። እኔ እንግዲህ ሲዲውን የት እንደማገኝ አላውቅም። ያሬድን አስቸግረዋለሁ። ግድ የለም ይህንን ሲዲ እኔ እሰጥሃለሁ። ይህንን ራሱ መቼም ጥሪያችንን አክብረህ ጋሽ ኃይሌ እዚህ ድረስ ስለመጣ በሸገር ኤፍኤም 102.1 አድማጮች፣ በለዛ ፕሮግራም ተከታታዮች፣ በመላው የኢትዮጵያ ፊልም አፍቃሪዎች እና በተለይ በአንተ አድናቂዎች ስም ከልብ አመሰግናለሁ። አጠር ያሉ ጥያቄዎች አሉኝ። እነሱን ካቀረብኩልህ በኋላ ደግሞ
በስልክ መስመራችን አድማጮች የሚጠይቋቸው ጥያቄዎች እናስተናግዳለን። እንደ አውሮፓውያን አቆጣጠር በ1993 ለእይታ የበቃው ቀረጻው ጀርመንና ቡርኪና ፋሶ እንዲሁም ጋና የተከናወነው ሳንኮፋ በ2001 እንደ አውሮፓውያን አቆጣጠር በጊነስ ቡክ ኦፍ ሬከርድስ ላይ ከፍተኛ ገቢ ያስገባ አፍሪካዊ ፊልም በመባል ተመዝግቧል። $2.691 ሚሊዮን ነው ያስገባው። ይሄ በአሜሪካን ብቻ መሆኑ ነው። እዚህ ላይ ሁለት ጥያቄዎች አሉኝ ጋሻይሌ። አንደኛው ይሄ የብዙ አፍሪካውያን ታሪክ በተለይ መቼቱን ጋና ውስጥ ያደረገ ታሪክ ነው ሳንኮፋ። የመጀመሪያ ጥያቄም ይሄ ታሪኩ 30 ዓመት ሊያስቆጥር የተቃረበው የቀይ ሽብር ታሪክ ጤዛን ማለቴ ነው ከኢትዮጵያውያንና ከሀገርህ ታሪክ ጋር የተዛመደ ነው። እንደውም ይሄ የኔ ታሪክ ነው ስትልም ሰምቻለሁ ሰሞኑን። ሳንኮፋ እንዴት አስቀደምክ? እዚህ ጋር የራስ ታሪክም እያለ በእርግጥ ሳንኮፋም የመላው አፍሪካዊ ታሪክ ነው። አዎ ልክ ነህ። ምንድነው የሳንኮፋ ነገር አፍሪካን አሜሪካንስ ወይም የዳያስፖራ ያሉት የአፍሪካን ዘሮች ለመጀመሪያ ጊዜ አሜሪካ ሀገር ስገናኝ በቂ ትምህርት አልነበረኝም። ከዛ በፊት ምንም እውቀት አለኝ ወይም ስለዚህ ጥያቄ አውቃለሁ ብልህ መጥፎ የሆነ ኔጌቲቭ እንዲያውም ከአፍሪካ ያልመጡ ግን ከአሜሪካ ከደማቸው ስር በባርነት የተወለዱ ባሮች የሚል የተዛበጠ አስተያየት ነው የነበረኝ። እዛ ሄጄ ግን ራሴ ምልህ በጥቁረቴ በገጠሙኝ ችግሮች ምልህ ትምህርት ቤት ለመማር አትክልተኛ ሆኜ ሰርቻለሁ። የጣውላ ፈለጣ ስራ ገብቻለሁ። በተሳተፍኩት ቁጥር ጠረጋም ቢሆን ገብቼ ትምህርት ቤቴን ለመክፈል ለመማር በማደርግበት ጊዜ እኔው ራሴ ወደዚህ ብሔር ወደዚህ ከአፍሪካ ተነጥቀው ወደ ተወሰዱት ሰዎች ያቀርቡኝ ጀመር። ራሴ መጀመሪያ መራቅ ነው የፈለግኩ። ምክንያቱም የምትመለከተው በእኛ ጊዜ የእናንተ ልዩ ነው። የእናንተ ጄኔሬሽን ወይም በእናንተ ዕድሜ ያለው ኮንሽስነስ ልዩ ነው። ስለ አፍሪካን አሜሪካን ካልቸር ወይም ስለ አፍሪካን ብራዚሊያን ወር ጃማይካን ካልቸር እናንተ ልዩ እንትን አላችሁ። እኛ በዛን ጊዜ ምንድን ነው ኢንፎርሜሽናችን መጀመሪያ ኢትዮጵያ የሚባለው ራሱ አይዲያ ከአፍሪካ ውጭ እንጂ በአፍሪካ የምናፍር ህዝቦች ነበርን። ከዛም አልፎ ተርፎ ደግሞ አፍሪካን ሪዘምብል የሚያደርጉት ወገኖቻችን በኢትዮጵያው ካርታ ውስጥ ያሉትንም እንኳን እናፍርባቸው ነበር እና ይህንን የአንጎል የታመመ የአንጎል አስተያየት ይዤ ነው አሜሪካ የገባሁት። ግን የአሜሪካ ነጮች ደግሞ ልክ ያስገቡሃል። ቀን በስራ ሆነ በምን በምታገኝበት ሁኔታ የአሜሪካ ፈረንጆች እንዲያውም ሱፐር ጥቁር ያደረጉሃል እንደሚባል ወይ ይገሉሃል ወይ ሜንታሊ ዲስትሮይ ያደረጉሃል ወይም ደግሞ እንዲያውም ራስህን ማዘራራት ትጀምራለህ እና በዚህ ብሔርን በላቸው የአፍሪካ ተገንጥለው የወጡ ህዝቦች ውስጥ እንዲያውም ራሴን ደህና ለማድረግ ከነሱ የመጠጋት ትግል ማድረግ እንደነበረብኝ ሳረጋግጥ እንዲያውም አንድያውን ውስጥ ገባሁ። ኤክስትሪምሊ እኔ አሁን ለምሳሌ ሺካጎ ለምሳሌ የነበረኝ አፍሮ ርዝመቱ ከማንም ይበልጥ ነበር። ምክንያቱም አይ ቲንክ ኢትዮጵያኖች ስንናደድ የባስን እንሆናለን እና አንድያውን ሱፐር ብላክ ሆንኩ እዛ ሄጄ ነገሩን ነው ምልህ እና ግን እነሱን ማወቅ ፈለግኩኝ እና ትልቅ እንዴት ከአፍሪካ መጥተው አላውቅም ደግሞ ማይ ብራዘር ሲሉኝ በእንግሊዝኛ አሁን ለምሳሌ ማንም ፈረንጅ ብራዘር ብሎኝ አያውቅም። እንደሄድኩ ገና ሺካጎ ብራዘር ሲሉኝ እጠላ ነበር። እንደም ወንድማቸውን ሌላ ቦታ የማይፈልጉ እኔ ጋር ምን እንዲህ ፎቀቅ ይላሉ። ምጠላቸው ሰዎች በሲኒማም በምንም ስታያቸው መጥፎ የሆነ ኔጋቲቭ ኢሜጅ እንዲጫወቱ የሚደረጉ ሰዎች ታሪካቸውን አናውቅ፣ የሙዚቃ ችሎታቸውን አሜሪካን ምን አይነት ሲቪሊዜሽን እንዳመጡ ሁሉ አናውቅም። አሁን ማወቅ ስጀምር ግን ወደ እነሱ ተደረፍኩ። ሳንኮፋ ሲንተሰሱ ነው። ግን ሳንኮፋ ማየት አይ ቲንክ የሚቻልበት መንገድ ምንድን ነው? መጀመሪያ
እኔ ይሄ ከነጮች ጋር የኔን ሂውማኒቲ ኔጌት የሚያደርግ ካልቸር ስታገል የምሰራቸው በዛን ጊዜ በዛ ትግሌ ጊዜ ሲኒማ ገባሁ። እኔ ቲያትሮችም ጀምሬ ነበር። ኃይለኛ ቲያትሮች መጻፍ ጀመርኩ በእንግሊዝኛ። እንግሊዝኛም ይሄን ያህል አልነበረም፣ ግን በመናደዴ የተነሳና እንዲያውም የእነሱ ለካ አሽከሩኛለሁ እስካሁን ከዚህ የጀመረ ነው። እንግዲህ እዚህም ለምሳሌ ያኔ ፒስኮሮች ነበሩ እዚህ እና ፒስኮሮች ደግሞ የሚያስተምሩን ወጣቶች ፒስኮሮች ናቸው። አሜሪካ ሀገር አሁን ሳያቸው የኔ ተማሪዎች ናቸው መጥተው እኛን የሚያስተምሩን እና እዚህ መጥተው ደግሞ ታሪክ የሚያስተምሩህ እነሱ ናቸው። የኢትዮጵያ ታሪክ ትተው ስለ እነሱ ምክንያቱም አሁን የኢትዮጵያ ወጣቶች ከኮሌጅ ወስደህ አስተምሩ ብትላቸው የተማሩትን ነው የሚያስተምሩ። አሜሪካኖች ደግሞ ፒስኮርነት ይመጡና የሚያውቁትን ነው የሚያስተምሩ። ምንድን ነው የሚያውቁት? እንትና ጆርጅ ዋሽንግተን፣ የአሜሪካን ሬቮሉሽን፣ እንደ ማግና ካርታ፣ ናፖሊዮን ይሄ ነው እና የራሳችን ታሪክ የተገፈፈ በሚሄድበት ጊዜ ነው የአሜሪካን ፍቅር በመያዝ የአሜሪካ ሳተላይት የሆነች ሀገር ሁና ኢትዮጵያ በዛ ጊዜ ስለሄድኩኝ ለእኔ እንዲያውም ከአባቴ የቲያትር መዛመድ ስጀምር እንደ አባቴ ለካ እነ ሼክስፒርን ሳያውቅ ራሱ እነ ሞሌሪን ሳያውቅ እንዴት ኃይለኛ ቲያትር ተራኪ ነው እያልኩ መኩራት ጀመርኩ። ግን የጥቁሩ ኮሚኒቲ ነው እኔ እንድኮራ ያደረገኝ። አሁን እነሱ ደግሞ ማይ ብራዘር አሉኝ። መቀበል ጀመርኩ፣ በደስታ መቀበል ጀመርኩ እና የነሱ ማን እንደሆኑ ባውቅ ለራሴም መንፈሴን አድሳለሁ ብዬ ጥናት ጀመርኩ እና አወር ግላስ የሚል ሰራሁ። የመጀመሪያው ኤክሰርሳይዝ የሰራሁት አወር ግላስ በሚባል ፊልም ነው እና እዚህ ላይ ባስኬትቦል ተጫዋች ግላዲየተር መሆኑ የሞደርን የነጮች ግላዲየተር መሆኑ ገብቶት ተናዶ አንደርግራውንድ ሲገባ ነው ፊልሙ የሚያልቀው። ሁለተኛው ደግሞ ኤክሰርሳይዝ ስራ ስባል ለምሳሌ የዩሲኤልኤ ትምህርት ቤት አንዱ የሚያስተምሩህ ዕቃ እንድትሸጥ ነው። በ3 ደቂቃ በ1 ደቂቃ ፊልም ሰርተህ እንድትሸጥ ነው። እኔ አንዱ የሰራሁት ፊልም ለምሳሌ the death of ታርዛን የሚል ነው የሰራሁት እና በ3 ደቂቃ ውስጥ ታርዛንን ገደልኩት ፊልም ውስጥ እና ብዙ በዚህ በታርዛን ኢሜጅ በሆሊውድ ኢሜጅ ኦፕረስድ የሆኑት ላቲን አሜሪካዊ አፍሪካኖች ሁሉ በጣም አሞገሱኝ። እንኳን ገደልክልን ይህን ሰውዬ። በአንጎላችን ውስጥ ታርዛን ሂሮ የሆነው የራሳችን አርበኞች ታርዛኖች የራሳችን ስለጠፉ በእነሱ አምልኮት ስለገባን ያው አምላኬን ገደልኩትና የሲኒማ ትግሌን በዛው ምልህ በጦርነት ነው የጀመርኩት። ከዛ ቻይልድ ኦፍ ሬዚስተንስ ከአንጀላ ዴቪስ ስትታሰር ስትያዝ እንደ ህልም የመጣ ፊልም ነው። ከዛ ቡሽ ማማ የሚባል ፊልም ሰራው። ከዛ ዊልሚንግተን 10 ዩኤስኤ 10,000 ስለ ፖለቲካል ፕሪዝነርስ አሜሪካ ውስጥ ስላሉት ኔቲቭ አሜሪካንስ እና አፍሪካን አሜሪካንስ ነው። ከዛ አሽ ዘ ነምበርስ የሚባለው ተሰራ እና ይሄ የደረጃ እርምጃ የት ነው የሚሄደው? ትሩአውት ዲስ ታይም ሳንኮፋን እጽፍ ነበረ። ለ20 ዓመት በላይ ሳንኮፋን አጠናለሁ። ከብራዚል እስከ ባርቤዶስ፣ ከባርቤዶስ እስከ ጃሜይካ እስከ ሉዊዚያና የባርነትን ስነ ስርዓት የራሴ ስራ አድርጌ ታሪክ እንደሚያውቅ ሰው አድርጌ ያጠናዋለሁ። ምልትወ ፖይንት እኔ አሁን የታሪክ ሰው አይደለሁም። ትምህርቴ ፊልም ነው። ግን አሁን አሜሪካ ሀገር የምጠራው የምጋበዘው የታሪክ ሌክቸር ለመስጠት ነው። ግን የእውነተኛ የታሪክ ዲስፕሊን እንዲሆንኩ ተማሪ አይደለሁም። ግን ከ1972 ነው 74 በፈረንጆች አቆጣጠር ጀምሬ የሳንኮፋን ህልም ሪድራፍት የመጀመሪያ የጻፍኩት 1000 ፔጅ ነበረ ስክሪፕቱ እና ኦቨር 20 years ወይም እስክሰራው ድረስ የሄደበት ድራፍት ላወራህ አልችልም። እኔም እየተማርኩ የመጀመሪያው ለምሳሌ 1000 የጻፍኩት እንኩቶ ነው፣ ግፋፎ ነው፣ ብዙ ብላሽ ነገር አለበት። እየተሻሻለ እየቀለጠ ደርሶ ሳንኮፋ ሆነ እና ይህ እንግዲህ የረዥም መልስ ነው ለጥያቄ። ግን ለምሳሌ አድዋንም ልሰራ አልችልም ነበር ሳንኮፋን ባልሰራ። ምክንያቱም ወደ ራሴ ያመጡኝ በሙሉ እነዚህ ፊልሞች ናቸው። እኔ ማን ነኝ? ከማን መጣሁ? የኔ አንሴስተርስ ምን ነበር ታሪካቸው? ለምን እንዴ ግራ ገባኝ? ለምን ዞረብኝ? የሚሉ ጥያቄዎች ብዙ ጊዜ የኔ መነሻዎች ናቸው።
ሰንኮፋን ስታሳይ ከማሳያ አዳራሽ ከሲኒማ ቤት ጀምሮ በጣም ችግር ገጥሞ እንደነበር ጽሁፍ ላይ ከባለቤት ጋር ራሱ የራሳችሁን ፊልም ቤት ተከራይታችሁ ሁሉ እንዳሳያችሁ አንብቤያለሁ። እስቲ በዛን ጊዜ ስለነበረብህ የዚህ ጉዳይ እስቲ ንገረኝ። ማየ ብዙ ለምሳሌ ወጣቶች እዚህ አፍሪካ በጠቅላላ የነጮች ፓወር ከባንክ ጋር የተያያዘ ፓወራቸውን የሚለቁ ሰዎች አይደሉም። ብዙ አፍሪካዊ ይሄ አይገባውም። ለዚህ ነው ብዙ ዕቃችንን በነፃ የምንሰጣቸው። እነሱ እዚህ ሀገር ሲመጡ የሚደሰቱት ሳውት አፍሪካ የትም ሲሄዱ እንደ ንጉሥ ነው የሚኖሩት። ሬስቶራንት ሰራተኛ ሁሉ ነጭ የሚያመልክበት ዓለም ነው የምንኖረው። ሳንኮፋ ተጨርሶ እኛ እንግዲህ ኢንዲፔንደንትሊ እንዳልከው አንተ ከጋና ኮፕሮዳክሽን በጣም ሂስቶሪክ የሚሆነው ፊልሙ ጥሩ መሆኑ አይደለም፣ ብዙ ጥያቄ ያለበት ፊልም ነው። ግን አሰራራችን ነው ሬቮሉሽኑ ላይ ያለው። ጋና ሄጄ አሬንጅመንት አደረግኩ። በስንት ትግል የሚቃወሙ አሉ። ጋናም ውስጥ ቀላል አልነበረም። እንዲያውም እዚያ የተራበ ህዝቡን ሂዶ ለምን ስለተራበ ህዝቡ ፊልሙ አይሰራም እያሉ ሰድበውኛል በጋዜጣ። ምክንያቱም እዚያ ያሉትን ኮራፕት ፊልም ኦፊሻልስ ሁሉ ኮራፕት እንትን ኤክስፖዝ ያደረገ ፕሮጀክት ነው ያጋፈጣቸው። ጉቦ የሚበሉትን ሁሉ ያጋፈጠ ነው ያ በዛን ጊዜ። ከዚያ ቡርኪና ፋሶ እንደዚሁ የገባበት የጀርመን ቴሌቪዥን አሁን ጤዛም ላይ የረዳኝ ይመጣል። አንድ ጀርመን እዚህ ይመጣል ፊልሙ ሲከፈት አንድ ላይ ሆነውን ጀርመን ቻናል ፎር ኢንግላንድ እንደዚህ ሆኖ ነው የተሰራ እንጂ አሜሪካ ስንጀምር ጀምሮ አንተ የባርነት ፊልም የመስራት መብትህ ከየት መጣ የሚል የነጮች አቲቱድ ነበረኝ። እንደ ማንም ጓደኞች አሁን ብዙ ሆሊውድ የሚሰሩ አሉ። ስምም ነበረኝ በዛን ጊዜ። የተሸለምኳቸውም ነገሮች በቡሽ ማማ ታወቅ ነበር። የፊልም አጥኚዎች ሁሉ የሚያጠኑት ፊልም ነው። 24ኛው ዓመት ሁሉ የሚከበርለት ፊልም ነው። ከዛም ደግሞ አልፎ ተርፎ አሽ ዘ ነምበርስ ለቪየትናም ቬትረን አፍሪካን አሜሪካን ከቪየትናም ተመለሱ ከሚባሉት አንደኛው ፊልም ጥሩ ሞከረ የሚባል ፊልም ነው እና ኢዝሊ ሊጥሉኝ አይችሉም። በምጠይቅበት ጊዜ ገንዘብ አሉ የሚባሉት የታክስ ፔየርስ ገንዘብም አለ ግራንት የሚሰጥ ያ ሁሉ እድል ተዘግቶብኝ ነው እዛ ወደዛ ሄድኩት። አሁን ፊልሙን ጨርሰን እንደዛ ተሰቃይተን 9 ዓመት ገንዘብ ፈልገን ስንተኩስ ስንሰራው አንዱን ለምሳሌ የጃሜካውንን ጨርሰን በአመቱ ነው እንትኑ ደግሞ የጋናውን የተኮስ ነው 3 ሳምንት 6 ሳምንት ምንሰራው ስራችን በጣም እንትን እኔ የምኮራበት ምንድን ነው ምንወስደው ጊዜ ለመተኮስ ኃይለኛ እንትን አለን፣ ስኪል አለን፣ ጥሩ ረዳቶች አሉኝ እና ፊልሙ የሚገርመው በኢንዲፔንደንት በሎው ባጀት ተሰርቶ ከማንም ትልቅ ባጀት ሆሊውድ ጋር በርሊን ፊልም ፌስቲቫል ላይ ተጋጠምን። ያኔ በርሊን ፊልም ፌስቲቫል ላይ በየቀኑ ፊልም ሲከፈት ያንተ ፊልም ሲንጸባረቅ ያኔ ማታ በበነገታው የዓለም ፕሬሶች ይመጣሉ ሊያናግሩ። የፕሬስ ዴይ ነው፣ ሆል ዴይ የተሰጠህ አዳራሽ አለ፣ እዛ ሁነህ መመለስ ነው። አሁን የአሜሪካ ፕሬስ በሙሉ ይሄ እንደውም ለፍት አክሰንት አለ የሚለው ሁሉ ዘጋንኛል። ከዛ በፊት አሜሪካኖች ፊሎግ ሆሊውድ ሪፖርተር ሁሉ እንዴት ይደውሉልን ነበር። ፊልሙን የሰራ ነው እኛ ቤት ስር ነው፣ መቁረጫ እየተከራየን ከቨርጂኒያ እየሄድን የተኮስ ነው የቆረጥ ነው ፊልሙን እና ስንጨርስ የደወሉልን ሁሉ የፊልም ኢንስቲቱሽኖች ኮንግራጁሌሽን ፊልማችሁ ተመረጠ ሳያዩ ባዩት ቀን ግን በሙሉ ከኛ ራቁ። በሙሉ ፕሬሱ አንደኛ እኔ የሚመስለኝን ነው የምነግርህ፣ ሌላም ሊኖረው ይችላል ነገሩ። እኔ የሚመስለኝ ምንድን ነው ነጮች ብዙ ጊዜ ኮንፊደንትሊ አንድ ፊልም የራስህ ስትሰራ፣ አሁን ለምሳሌ ደጃች ባልቻን ፊልም ልስራ ብልህ ግን ፈረንጅ የሚመክራቸውና የሚረዳቸው ካልሆነ ፊልሙ አይሰራም። አይተህ እንደሆነ የጋንዲ የሆነ የምን ፊልም ሲሰራ ፈረንጅ መኖር አለበት፣ ሪኳየርመንት ነው። ወይም የኔቲቭ አሜሪካኖች ታሪክ ነጭ አላየም ምልህ ኔቲቭ አሜሪካን ስቶሪው ሳንክሽንድ ካልሆነ በነጭ ስክሪፕቱ ላይ ከመጀመሪያው አይሰራም። አፍሪካን አሜሪካንስም ብዙ ጊዜ የምታያቸው ነጮች ሳንክሽን ያላደርገው ፊልም ብቻቸውን ኤግዚስት ማድረግ የኮሜዲክ ፊልም ባርበርሾፕ 110 እያሉ የሚሰሩት ካልሆነ በፍጹም የለም። ገረድ መሆን ትችላለህ፣ አሽከር መሆን ትችላለህ፣ ወይም ነጮች ሲመክሩህ መኖር አለበት ፊልሙ ውስጥ እና ብዙ ጊዜ አይፈቅዱም። እና እኛ ያለነሱ የሜንታል ፈቃድ አላለም የፓወርፉል የሆኑ ሰዎች ዲሳይድ የማያደርጉት አይነት ሲኒማ ሰራን። ኢምፐርፌክት የሆነ ግን ኮንፊደንትሊ
ጥቁሮች ክፉም ደጉም ፊልማችን ላይ ራሱ ሲፋጭ ጥቁሩ ነው። ነጮችን ስሜትም አልሰጠኝም ነው። የመጀመሪያውን ስክሪፕትን ሰርቻቸው ቢሆን ብዙ ችግር ያለበት ነጭ ከሌለ ስክሪፕቱ እንደማይኖር ይመስለኝ ነበር። በዛን ጊዜ ግን ነጮች መኖር እንደሌለባቸው ያወቅኩት ጥቁሩ ለራሱ ሲታገል እንደነበረ ነፃ ለመውጣት አንድ ነጭ ሳይመክረው አንድ ወደ ባርነት የገባ ሰው እንዴት እንደሚታገል ለማሳየት ነው። እና እነሱ ይህን አይቀበሉም። ስለዚህ በርሊን ዘጉን። ሞንትሪዮል ኢንተርናሽናል ፕሬስ መታን፣ በኃይል ሰጠን፣ በደስታ ጥሩ ከስራችንም ሙያችንም በላይ አሞገሱን። ሄድን ሞንትሪዮል፣ አሜሪካ ፕሬስ ዘጉን። የማንም ፊልም ሲነኩ የእኛን ተውን። ቶሮንቶ ሄድን፣ ዘጉን። ከዛ ሄጄ አፍሪካን አሜሪካኖችን እንግዲህ ይህን ፊልም እናንተ ጀምሮ አልኳቸው። እናንተ ካላሳያችሁ እኔ አሁን ወደ ለሀገር የምሰራቸው ነገሮች ስላሉ ይሄ እናንተ ጉዳይ ነው አልኳቸው። ኮሚኒቲውን ጠርቼ አሉ የሚባሉት የብላክ ኮሚኒቲ ዋሽንግተን ዲሲ ኢንፍሉዌንሻል የኮሚኒቲ ሊደርስ ኢንፍሉዌንሻሎችማ ይፈራሉ። ምክንያቱም የብላክ ቡርዥዋዚው እኮ የተያያዘው ከነጩ ካፒታል ጋር ነው እና ሰርቭ የሚያደርገው ክላስ ፈሪ ነው። እነ ኦፕራ ሁሉ ሌሎቹ አፍሪካን አሜሪካንስ አሉ የሚባሉት ሌሊት ነው ፊልሙን የሚያዩት በድብቅ ያኔ በውንም አያዩትም ሄደው። ምክንያቱም ከእንደዚህ አይነት ፊልም ጋር አይደንቲፋይ ማድረግ አልፈለጉም እንጂ ብዙ አክተሮች እስካሁን አሁን በቅርብ ዳኒ ግሎቨር የአንተ ፊልም የሚረሳ አይደለም እያለ ነው የሚያወራው። ለእኔ ግን ሲታይ በድብቅ እየሄዱ ነው ያዩት ፊልሙን። ቅጣት አለ። ይሄ ነው አበሻው የማይገባው። ሆሊውድ ዝም ብሎ የዳንስ ቦታ ይመስለዋል። የኛ ህዝብ የሚቀጡ ሰዎች አሉ በመስመር ሲወጡ እንደ ማንም የመንግስት ስትራክቸር። እኔን ራሱን አነግርሃለሁ ወደ ስንደርስበት። ይሄም ፊልም ሲታይ ምን አልኳቸው? ይሄ እንግዲህ ሰርቻለሁ፣ ወጦልኛል፣ ዛሩ ለቆኛል፣ የሰራሁበት ምክንያት ለቆኛል። አሁን ወደ ስራዬና ልጆች የማሳደግና ፊልሜን ደግሞ ኢትዮጵያ እንዴት እንደምሰራ ነው እንጂ ባይታይ የእናንተ ጉዳይ ነው አልኳቸው። እንዲህ ብዬ ቄሶች አሉ፣ ኮሚኒቲ አክቲቪስቶች አሉ፣ የካሪቢያን ሰዎች አሉ። ፊልሙን አዩና የሳንኮፋ ፋሚሊ ብለው ጀመሩ። ቲያትር ቤት ተከራዩ፣ ገንዘብ አዋጥተው በአንዲት ፕሪንት ዋሽንግተን ተጀመረ ፊልሙ። ሰልፉን ላወራህ አልችል። እኔ በህልሜ ነበር የሚመስለኝ። ለእኔ ፊልም ሰው ተሰልፎ ያህል ብዬ አላምንም። በዚህ ጊዜ ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ ምን ታይም ማጋዚን ሁሉ ፕሮፋይል አረገን። ምክንያቱም የአፍሪካን አሜሪካን ኮሚዩኒቲ ፊላደልፊያ ብትል ኒውዮርክ 1 ዓመት ነው የተጫወት ነው። ሎስ አንጀለስ አንድ ቲያትር ቤት 6 ወር ሰርተን ተባረርን። ስንባረር ኮሚኒቲው ራይ ተነሳስቶ የማጂክ ጆንሰን ቲያትር ሶኒ ቲያትር ሲከፈት ሳንኮፋን ካላሳየ መንደራችን ፊልም መክፈት አትችልም ነው ያሉት። ከዛ 1 ዓመት ተጫውተናል እና ያረግነው ትግል ምንድን ነው? ጥቁር ኮሚኒቲው ጃይንት እንደሆነ እናውቃለን። ግን የሚሆነው ለነጭ ከሰጠኸው፣ ለምሳሌ አሁን የእኛ ሚስቴ ጋር አንዱ ትግላችን ምን ነበረ? ፊልሙን አንድ ነጭ መጣና በሲኒማችሁ 50 ሚሊዮን ላመጣላችሁ እችላለሁ አለን። ስጡኝ እኔን አለ። አውቄ ደግሞ ሌላ ፊልም ሰሪዎች ጓደኞቼን እንዲሰሙ ጠራኋቸው። አሁን ቻርልስ በርኔት የሚባል የታወቀ ፊልም ሰሪ አለ። እሱንም ሁሉ ጠራኸውና ፈረንጁን እስቲ ቅድም ያልከኝ እንደገና በልልኝ አልኩት። እኔ ከ50 ሚሊዮን በላይ ይህን ፊልም ልሰራ፣ አንተ ፊልም ሰሪ ነህ እንጂ ዲስትሪቢዩተር አይደለህም፣ ፊልሙን ስጠኝ ላሳይህ አለኝ። ኋላ ምን አልነው? ነጭ ሰራው ሲባል እንኳን ጥቁሩ አይወድም። የራሱን ኩራቱን፣ የታሪኩን ስለ ባርነት አንደኛ የባርነትን ስነ ስርዓት ስንታገለው የባርነት ስርዓት እንዲጸድቅ የሚያገለግሉ የነበሩትንም ጥቁሮች አብረን መተናል። አገልጋይ ጥቁር ለምሳሌ ለነጭ የባርነት ስነ ስርዓት ይህን ሁሉ የቤተሰብ ፍጅት ለነጭ ብሰጠው ነጭ ነፃ እንዲያወጣ አይፈልግም የአፍሪካን አሜሪካኑ እና ፊልም አብሮ ይወገዛል። አውቃለሁ ይሄን እና እነሱን ማሳልፌ ልሰጥ አልችልም ለገንዘብ ተብሎ እና ምልህ ይሄ ሁሉ ያለበት ትግል ላይ 33 ስቴትስ ሰርተን እስከ 3 ሚሊዮን በእኛ አቅም ፉት ወክ እያደረግ ነው አሳይቶ ከዛ ደከመን። በየከተማው ደግሞ እየሄድኩ ምልህ ኤቭሪ ናይት ዲስካሽን አለ። ገና የምንገባበት ቲያትር ስንከራይ ከህዝቡ ጋር ዲስከስ እናደርጋለን። አንዱ የኛ ዌይ ኦፍ ፓብሊሲቲ፣ ምክንያቱም ገንዘብ የለንም። ስለ ፊልሙ ግን ህዝቡ ጋር መነጋገሩ ራሱ ደግሞ ጥቅም ነበረው እና ሳንኮፋ ፋሚሊ የሚባል ሺካጎ አለ፣ ፊላደልፊያ አለ፣
ያልከፈልካቸው በትግልህ ብቻ የሚተማመኑብህ ልትክዳቸው አትችልም። እንደዚህ አይነት ኢኖሰንት ሰዎችን አሁን ለምሳሌ አንድ ጊዜ ሺካጎ ሬዲዮ ነኝ፣ አንዱ ደውሎ ይኸው ቲሸርትህን ለብሼ በብርዱ ፊልምህን ሊፍለት ከመስሪያ ቤቴ ወረቀት ሰርቄ ዚራክስ አድርጌ እያሳለፍኩ ነው አለን። አንድ ሴትዮ ፊላደልፊያ መኪና ተከራይታ መጣች። አየችና መኪና ተከራይታ ኤቭሪ ናይት 12 ሰው ከጥቁሩ ሰፈር ቲያትር ቤቶች ሞተው ስላለቁ ወጣ ያለ ሰበርብ ላይ ነው ፊልሙ የነበረው። 12 ሰው ኤቭሪ ናይት ታመጣ ነበር በራሷ ትራንስፖርቴሽን። ምን አለች? አየችና ለእነዚህ ፊልም ሰሪዎች ምን ልርዳቸው አለች። አሁን የራውል ፔክ የሚባለው ፊልም ሰሪ ስለ ሉሙምባ የሰራው ወሰድኩት እንዲያይ እሱም እንዲቀምስ ህዝቡ እንዴት ጎበዝ እንደሆነ ደፋር እንደሆነ እና ለሆሊውድ የግድ እጃችን መስጠት የለብንም የሚል እምነት እና ፓሪስ ሆኖ ጻፈልኝ። አለቀስኩ እስከ ፓሪስ አለ። ህዝቡ በፍቅር አቅፎህ ኢትዮጵያ ትምጣ የትምጣ ግድ የሌለው አቅፎህ ወንድሜ ብሎ እያለቀሱ ሲያቅፉህ እያለቀስኩ ደረስኩ ነው ያለ። እንዴት ብትለኝ ፊልም የሁሌ ታይቶ ነው። አሁን ገንዘብ አላገኘሁበትም ሳንኮቫ፣ ግን ከሚሊዮን በላይ ሰው አቅፎ ስሞኛል፣ አልቅሷል ደረቴ ላይ። ለምን ያልክ እንደሆን ረሃቡ የራሱን ታሪክ መስራት የማይችል ሰው አንድ ጭልጭል ያለች ፊልም ስትወጣ አንተ ፊልሙ ሌላ አይነት እንደ እንትን ይሆናል፣ ሃይማኖት ይሆናል። እኔ የምታገለው ያኔ ፊልሙ ኢምፐርፌክት እንደሆነና ሌላ ስራ እንዳለብን ነው እንጂ ይሄን ፊልም እንደ ጣዖት አንይ ስንል የትም ከተማ ሄደህ ዋሽንግተን ሆነ ፊላደልፊያ፣ ፍሎሪዳ ሂል፣ ሲንሲናቲ ሂድ የኔን ፊልም ሰድበህ የትም አትደርስም። በጥቁሩ ኮሚኒቲ ባንክ ምልክ ከአውት ኦፍ ከኦርዲናሪ ለምን ያልክ እንደሆን የተራበ ስለ ጥቁር ስለ ባርነት ፊልም አንድ ጥቁር የመስራት መብት የለውም። ነጭ ነው የሚሰራው ሁልጊዜ። የሚቀጥለው ጥያቄ የሚሆነው ጋሽ ኃይሌ ያዘጋጀሁት ይህንን ነበር። በነገራችን ላይ እየተከታተላችሁ ያላችሁት የሸገር ኤፍኤም 102.1 ስርጭትን ነው። ዛሬ ጋሽ ኃይሌ ገሪማ እዚህ ሸገር ስቱዲዮ ይገኛልና ለተወሰኑ ደቂቃዎች የአድማጮችንም ጥያቄ አስተናግዳለሁና አሚስታድን ስፒልበርግ ነው የሰራው እና በሩመር ደረጃ የሰራሁት ምንድን ነው ስፓይክ ሊ በጣም ተናዶ ነበርና እንዴት የጥቁር ታሪክ በነጭ ዳይሬክት ይደረጋል ብሎም ነበር። አንተ እንዲህ አይነት አቋም አለ ጋሽ? አለኝ ለምትለይ ምን መሰለህ፣ ጥቁሩ እስካሁን መብት አግኝቶ የራሱን ፊልም የመስራት መብቱ እስከሌለ ድረስ ፖይዝነስ ነው። ለምሳሌ አሁን ብዙ ጥቁር እንደ ነጮች እድል ኑሮት ስለ ጥቁር መስራት ከቻለ ዋይ ኤኒባዲ ሹድ ዱ ኤኒ ሙቪ ምልህ። ግን ችግሩ ምንድን ነው? የሚተርኩት እነሱ ብቻ የጥቁሩ ቪው እኮ አያገቡትም። ሁልጊዜ ደግሞ ነጮች ፊልም ሲሰሩ ምንድን ነው ሁሌ ነፃ አውጪዎችህ ናቸው። ደግሞ አንተ ሁሌ ነፃ እስካወጣኸኝ ድረስ እኔ ነፃ አልወጣም። ምክንያቱም ሜንታሊ አንተ ካወጣኸኝ እኔ ምን ሳረግ ነበር? ሰው ነኝ አይደለሁም ነው ጥያቄው። አንተ ሰው ከሆንክ እኮ ነፃ የመውጣት የውስጣዊ መንፈስህ የተዋሃደህ ነው። አቅማቶ ታደባ ይሆናል፣ ዛሬ አታደረገ ይሆናል፣ ነገ ተነስተህ ትነሳ ይሆናል፣ ታደባለህ። ግን ነፃ የመውጣት ሂውመን ቨርቹ የነጭ ብቻ አይደለም። ነጩ ሁልጊዜ መጥቶ በስትሪንጅ ወግቶ ነው የሚያገባልህ እንትንህን አላለም የነጻናት ነፃ የመሆን ስሜትህን። አፄ ቴዎድሮስ ፊልም ሊሰሩ ነበር አንዴ እና እንደዚሁ በዚህ አይነት ነገር ነው ሊሰሩት የፈለጉት የነበረው። እነዚሁ እነ ፓንክረስት ሁሉ አብረው ነበሩ፣ እነ ሪቻርድ ፓንክረስት። የሚሰራው በነጭ ፖይንት ኦፍ ቪው። ፊልሙ ደግሞ ሊሰራ የታሰበው ደብዳቤዎች አሉ ነገሮች። ፊልሙ ደግሞ የታሰበው የኢራን ሰዎች ሆስቴጅ ሲወስዱ ነው። እንግሊዞች እናሳያችሁ ሆስቴጅ የሚወስድ ሰው ምን እንደምናደርግ የሚል ፊልም ነበር። ይሄ እንግዲህ አየህ የቴዎድሮስ ታሪክ አይደለም። ነጮች እንዴት ዋንስ አፖን ታይም ሆስቴጅ ሲወሰድባቸው ምን እንዳደረጉ ኢትዮጵያ ውስጥ ነው። አሁን ያልከው ይሄ አምስተድ ደግሞ የእኔ አንዱ ወጣት ተማሪ ከሱ ቢሮ ሆኖ ደውሎልኛል እና ልትረዳን ትችላለህ ወይ? ይህን ፊልም አስበናል። ፕሮዲውሰሯ የምትባለው በጣም አውቃታለሁ፣ ደቢ አላን ትባላለች፣ ጓደኛም ነገር ናት። ግን ልጁ ምን አልኩት፣ እንዴት ብዬ ነው ነጭ ስለ ስሌቨሪ ፊልም ሊሰራ ምረዳ አልኩት። አንተ ራስህ ስለምን ራስህ ለመስራት አትመኝም? እንዴት መጥተህ እና ምን አለኝ ኃይሌ ያለኝ at this point this is the only way this film is going to be done አለኝ ልጁ። እና by the way የኛ ፊልም ደግሞ መሰረታዊ ነው። አምስተድ ለምን እንደተሰራ ለወደፊት ይወጣል። የኛ ፊልም ስክሰስ ነው አምስተድ ሁሉ የመሰራት። ለካ እንግዲህ ማርኬት አለ፣ ሰው ለካ ያያል የዚያን የባርነትን ጊዜ የሚሉ ከዚህ በላይ ተርፎ ደግሞ አንዲት ምልህ እውነቱን አላቅም ኮስቲዩም ለእኔ የሰራች ሴትዮ ኮስቲዩም ለመስራት
ስራ ለማመልከት ሄዳ የኔን ፊልም እዛ ፕሮዳክሽን ኦፊስ ያዩት እንደነበረ ትነግረኝ ነበር። ምን ማለት ነው? እኛ የሞከርነው ውጭ ሁነን በድህነት የሞከርነው ብዙ ነገሮችን ምልህ የነካኩ ነው። የሂፕሃፕ አርቲስቶች የእኛን ቲሸርት ለብሰው ቆቡን አድርገው ሲወጡ ምልህ ማአት ዜና ነበረ። ለምን ያልክ እንደሆነ የማይፈቀድ ስራ ሰራን። የተቀጣ ነውም ለዚህ ነው። እኔና ባለቤቴ በዛ ፊልም ብዙ ተቀጥተናል። ግን ዊ ሃቭ ኦልሶ ምልህ የአፍሪካን አሜሪካን ኮሚዩኒቲው እስካሁን ምልህ እኔ ልንገርህ፣ አሁን እንትን ብትመጣ ዋሽንግተን ብትመጣ ዩ ስትሪት በሙሉ ኢትዮጵያዊ ነው ያለ። እኔን አንድ ሰው ልደብድብህ የሚለኝ የሚደበድባቸው አፍሪካን አሜሪካዊ ናቸው እንጂ ኢትዮጵያዊ ዲፌንድ አያደርገኝም። አንደኛ ኢትዮጵያዊ ቂም ይኖርበታል። ያን ሰራ ፕሮከሌ ነው፣ ይህን ሰርቶ ደግሞ ፕሮከሌ የሚል ህዝብ ነው። እነሱ ግን እንደ ወንድማቸው የሚወዱኝ ናቸው። እናሁም አል ቴል ዩ ዋን ጉድ ስቶሪ። ስቶክሊ ካርማይክል የሚባለው አንድ የኢትዮጵያ ተማሪዎች ፌዴሬሽን እየተባለ የሀፓ ሜሶን በብጥብጡ ጊዜ ምርጥ 3000 ዓመት ታየና ተነስደው ለምን እንትን ፔዛንቱን ለምን ጠበንጃ ይዞ እንዲዋጋ ፊልምህን አትደመድምም? አንዱ ደግሞ በዚህ እንዲያለ ሲፋጩ ተነስቶ ስቶክሊ ካርማይክል ተነስቶ ኳሜ ቱሬ ነው ስሙ፣ አሁን አርፏል። ተነስቶ ኃይሌ ልንገራችሁ እናንተ ኢትዮጵያውያኖች አላቸው፣ ኃይሌ የእኛም ሀብት ነው እና ስታነጋግሩት ብትጠነቀቁ ጥሩ ነው። ስራውን በደንብ መነጋገር ከፈለጋችሁ እንነጋገር። እንዲህ አይነት ግን የፖለቲካ ሃራስመንት ዝም ብለን አናያችሁም አላቸው። ይሄ ነው የኔ ህይወት አሜሪካ ሀገር ምልህ። እናም ይሄን ስለ ደግሞ ሆያ ሆዬ ጥቁር አሜሪካ ይወደኛል አይደለም። የእኔ ስትሬንግት አፍሪካን አሜሪካዎች ፕሮግሬሲቭ የሆኑ ኮሚኒቲ ኦሪየንትድ ቸርች ሊደርስ። ጀርማያ ራይት የሚባለው አሁን ከኦባማ ጋር እንትን የተጋጠመው ሰውዬ የእኛን ሲኒማ እስከ ካሊፎርኒያ ህዝቡ እንዲጠብቅ የታወቀ ሰው ነው። በንግግር ሳንኮፋ እንዳያመልጣችሁ ይል የነበረ እሱ ነው። ያኔ እንግዲህ እሳቸው ኦባማም ዲያቆን ነበሩ እዛ ቤተክርስቲያን። ምልህ ምንድን ነው ፕሮግሬሲቭ አፍሪካን አሜሪካን ኮሚኒቲው ሀ ብሎ ገና ፊልም ስፔሊንግ ሲጀምር ይረዳኝ የነበረ ህዝብ ነው። አድዋንም እንድሰራ ብትል ጤዛ ምሰራ ያነሱ አይዞህ ባሉኝ ቫይታሚን ነው ልልህ እፈልጋለሁ። የእኛ እስካሁን አይዞህ እዚህ ስመጣ ብርቅ አለ። በውጭ ግን ብዙ ስቃይ። አሁን ጤዛን ስሰራ ሁሉ ኢትዮጵያውያኖች እንዳትረዱት ተብሎ ኢትዮጵያውያኖች በኮሎን የሚገኙት ኤክስትራ አንሆንም፣ ይሄ ፊልም ደርግን የሚወግዝና ኢህአዴግን ሪሊስ የሚያደርግ ነው እያሉ ይሰብኩብኝ ነበር። እና ብዙ ሰዎችም አንመጣም ብለው ስንት ጀርመኖች ሁሉ ገርሟቸው ሊሞቱ። እንዴት እንዲህ አይነት ፊልም አሁን ለምሳሌ ስለ ሂትለር ሰው ሊሰራ አይችልም ፊልም። ደግሞ ፊልሙ ምን መሰለህ ጤዛ ምልህ እንገባበታለን። ኢንቴሌክቹዋል ዲስፕሌስመንት ነው ፋንዳሜንታሊ በደርግ ጊዜ። ግን አሁንም ቢሆን ስንት ኢንቴሌክቹዋልስ ናቸው ዲስፕሌስድ የሚሆኑት? እንደ ልባቸው አገራቸው አፍሪካ ውስጥ ገብተው ለመስራት ያለባቸው ችግር ማዕት ነው። ይሄ ፊልም ብዙ አፍሪካዊ ነው አቅፎ የኔም ፊልም ነው ያለ። አንድ ብራዚላዊ ይሄ የኔ ፊልም ነው፣ ቱኒዚያ ይሄ እኛ ፊልም ነው ይላሉ። አበሻ ጋር ስትመጣ ደግሞ ካለው ፖለቲካ ያለው ግጭት ጋር ይስውህና እንዲያውም ኢምፕሊኬሽኑን ያጡታል። ማስተላለፍ የምትፈልገው ሮንግ ነው የሚረዱት። እኔ የሚገርም የዛሬ 1 ወር አካባቢ ለሆነ ጉዳይ የፌስ ኦፍ አፍሪካ የሞዴሎች ውድድር ተካሄዶ ሳውዝ አፍሪካ ነበርኩና አንድ ናና የሚባል ጋናዊ ጋዜጠኛን አግኝቸው ለመሆኑ ሳንኮፋን አይተኸዋል ያልኩት። እንዴት ትጠይቀኛለህ ሲጀመር አለኝ። ሲጀመር እንዴት ትጠይቀኛለህ? እና ምንድን ነበር ያለኝ፣ እሱን የሰራውን ሰውዬ እንደው ታገኘዋለህ፣ አግኝተው ታውቃለህ አለኝ። ለምን ምናምን ስለው ክብር እንዳለን ለሱ ግለጽልን። ይሄንን ያለምንም ማጋነን ነው የምነግርህ። ልንገርህ ሳውት አፍሪካ ራሱ እንዴት እንደተከፈተ ልንገርህ። ገና ከአይሮፕላን ስወጣ ኢሚግሬሽን ኢትዮጵያዊ ነው የመጣህ፣ ከአሜሪካን ብመጣ ኢትዮጵያዊ ፓስፖርት ስላለኝ ላላለም የምትወጋው ነገር አርገሃል አላረክም እያሉ መከራ ሲያበሉኝ ቆይተው ስወጣ ከዛ ምልህ በትልቅ ድራም ኮሚኒቲ ወጥቶ ድራም እየተደበደበ ነው የተቀበሉኝ። ኢትስ ዘ ሞስት ሾኪንግ። አብረውኝ የመጡት ሁሉ አሜሪካኖች ግራ ገባቸው። እንዴት ብትል ሳንኮፋን እኔ ልስራው እንጂ የእኛ ነው ያለኝ ህዝብ ላወራህ አልችልም። ሳውት አፍሪካ ራሱ የሆነውን ምልህ ለስንት ወር ነው የታየው እዛ። እና ምንድን ነው ፊልምን ስትሰራው የኔ ነው እስኪሉ መጠበቅ አለብህ። የኔ ፊልም ነው ይሄ
ይሄ ውስጤን አነጋግቶታል፣ አናግሮኛል የሚል ሰው እና የአንተ ፊልም ለእኔ ነው ኩርማንም ብትሆን ደርሶኛል ሲልህ ነው ደስታው። ብዙ ጊዜ እንደው ጋሽ ኃይሌ በደረቁ እንዳይሆን እንደው ስለላ ቢጤ አካሄጄ የምትወዳቸውን ዘፈኖች ለመመራረጥ ሞክሬያለሁ። እማሆይ ጽጌ ማርያም ገብሩን ትወዳለህ ተብያለሁ። ጂጂን፣ ጥላሁን፣ አለማየሁ፣ ሂሩት በቀለ፣ መሐሙድ እነዚህ ሁሉ በጣም የምትወዳቸው ዘፈኖች በእነሱ ነው ያደግነው። ስለዚህ እንደው የአድማጮቻችንን ማስተያየት ለመቀበል በስልክ ለአንተም ውሃ አስጠማሁ ብዙ ጋሽ ኃይሌ እና የእማሆይ ጽጌ ማርያም ገብሩን አንድ የፒያኖ ሶሎ እናድምጥና እንሸጋገራለን ወደ ሌላ። ፕሮፌሰር እያልካት ትጥራኝ ብለኸኛል። ፕሮፌሰር ኃይሌ ገሪማ ነው እዚህ ስቱዲያችን የሚገኘው። ሰንኮፋ ላይ መሪ ተዋናይዋለች። እሷ በዚህ ፊልም ላይ የመንፈስ ጭንቀት ይዟት ስትጮህ ከሌላ መንፈስ ጋር ስትታገል እንዲህ አይነት ትዕይንት አለ። እዚህ አሁን ደግሞ ጤዛም ላይ ሳይ አንበርብር አለ። አንበርብርም አንድ አይነት ስሜት ውስጥ ገብቶ ሲዋዥቅ ሲታይ ኢቨን ሙዚቃ ሁሉ ድብልቅልቅ ያለ ነገር ይታያል። እና ይህንን መመሳሰል እንዴት እንደፈጠርከው ብትነግረኝ። ምልህ አሁን ለምሳሌ ምልህ ይሄ ውዥቅዥቅ ያልከው አሁን ለምሳሌ አንድ ሰው አንድ ነገር ለማድረግ ዓላማ ቀላል መስሎ ይታየዋል ተወሰነ ታይም። በተለይ በልጅነት በወጣትነት ጊዜ ሁሉ ነገር ኢዚ ሆኖ ነው የሚታየህ እና ሶሳይቲ ኮምፕሌክስ እየሆነ ይሄዳል እድሜ በጨመርክ ቁጥር እና ያኔ ግር የሚል ቦታ ብዙ ሰው ከሆንክ ብዙ ዶግማ ሚሊታሪስቲክ ካልሆንክ ሰው ከሆንክ ፈራ ተባ የሚሆን ግራ የሚያጋቡ ሁኔታዎች ላይ ትደርሳለህ። ያ እንግዲህ ህይወትህንን በምን ላሳልፈው፣ ምን ላድርግ፣ ለምንስ እንደዚህ ነገሮች ይሆናሉ እያልክ በምትዋዥቅበት ጊዜ ያ የመንፈስ ጭንቀት እስፔሻሊ ለሲኒማ ጠቃሚ ይሆናል። ለእኔ በበኩሌ አንደኛ እኔ ራሴ ለምሳሌ አሁን ኢትዮጵያ ድህነት ሳይ በጣም ይበጠብጠኛል። ኤክስትሪም ሀብት ሳይ ደግሞ በጣም ይበጠብጠኛል። ይህ የልጅነት ጠባይ ሁሉ ያለበት ነው። ከልጅነቴ ጀምሮ ለምንድን ነው ብትለኝ ሜቢ አሁን አንዳንድ ጊዜ ለወደፊት የልጅነት ጊዜዎችን ፊልም ልሰራ አስባለሁ። እዛ ላይ ሊታይ የሚችል ይሆናል። ግን ድሃ እየተሰቃየ ደግሞ ኤክስትሪምሊ ሀብታም ሲሰቃይ የመንፈስ ግርግር ውስጥ ገባለሁ እና ያን ወደ የሲኒማ ኢንትረስት ይወስደዋለሁ። አሁን ለምሳሌ ሳንኮፋ እንዳልከው ነው። ሴትየዋ ሪሊ ሞዴል ብትሆን ትወዳለች። ግን ደግሞ ሞዴል መሆን ደግሞ ሰውነቷን ማዋረድ አርጋ ታየዋለች። ይሄ ግጭት ስራውን ይጀምረዋል እና እኔ ማን ነኝ? ለመሆኑስ ይሄ ሰውነቴ የራሴ ነው ወይ? ይሄ ታሪኬ እኔ ማንነቴ የኔ ነው ወይ? ወይስ እኔ እንድወለድ ለእኔ የለፉ ያከማቹ ሰዎች አሉ የሚባል ነገር አለ እና እኔ በልጅነቴ ምልህ አባቴ አስተማሪ ነበረ፣ እናቴም አስተማሪ ናት። አባቴ ምልህ እንደነ ጀነራል መርድ እንደነ ጀነራል ይልማ ሽበሺ ተዋግቶ ከእነሱም በላይ ሹመት የነበረው ሰው ነበር። ደግሞ ተገፏል። በዛ መንግስት ተገፎ ድሃ ሆኖ ድንጋይ ፈላጭ ሆኖ ከዛ ትምህርት ሚኒስቴር ገብቶ ቄስ ስለነበረ ትምህርት ስላለው እንደምንም ብሎ ትምህርት ቤቶች በመተማ ጭልጋ እየከፈተ ይኖር ነበር አባቴ እና በሱና በእናቴ ደሞዝ ብቻ የምንኖር አይደለም። እንደ ብዙ ኢትዮጵያኖች ከተማ የምንኖር ሰዎች በገጠር ነው ብዙ ጊዜ ፋይናንስድ የምንሆነው። ገጠር ባሉ ዘመዶቻችን ነው አጥንታችን፣ ስጋችን፣ ጉልበታችን ሁሉ የሚፋፋው። ሽምብራው የሚመጣ ከዛ ነው፣ እሸቱ ከዛ ነው የሚመጣው። እርጎ የሚመጣበት ጊዜ ያለው፣ ወተት ታልቦ ይመጣል። አንዳንዴም ከብት አመጣው ያርዱልሃል። ምክንያቱም የሚኮርበት የእኛ ቤተሰብ የመርጌታ ታፈረ ዘሮች በገሪማ ታፈረ በሚባለው የቄስ ሊቃቸው ይኮራሉ እና እነዚህ ደሃ ዘመዶች ገበሬዎች የሚችሉትን እያመጡ ነው። አባቴ 10 ልጅ አሳደገው ልል እችላለሁ። አንዳንዴ ቁጥሩ ይዛባብኛል፣ ግን 10 ሳንሆን አንቀርም ሁላችንም እና ይሄ ራሱ ምልህ እንዲህ አይነት ቦታ አሁን ለምሳሌ አሜሪካ ሄጄ ዝም ብዬ ደህና ስራ ተሰጥቶኝ ልኖር የምችል ሰው አይደለሁም። በደህና ምልህ ለምን ይሄ ይሆናል የሚለው ላይ ድንቁር እላለሁ እና ጽሁፌ ወደዛ ያደላል
እና አሁን ወደ ጤዛ ስንመጣ አንዱ ምንድን ነው ኢትዮጵያ ለመምጣት እቸኩላለሁ። ደግሞ ስመጣ ችግሩን ሳይ ደግሞ ለማምለጥ ቶሎ ሞክራለሁ። የአውሮፕላኑ ለምሳሌ አሁን ቦሌ ኤርፖርት ሲጮህ ተኝቼ ሩጬ ሄጄ ልገባ እፈልጋለሁ አውሮፕላኗ ውስጥ። ምክንያቱም ያየኋቸው ነገሮች ልቀበላቸው ማልችላቸው ናቸው። ሌላውን ደግሞ ሰውን ደግሞ ልፈርድበት አልፈልግም። እናንተ ይሄን የሚሰማኝ እንዴት አይሰማችሁም ብዬ ለአሜሪካ ተደብቄ እየኖርኩ እነሱ ላይ መፍረድ አልችልም። ግን ብዙ ጊዜ ኢትዮጵያ ሀብታሙ በተለይ ነም እየሆነ በአደጋ የሚያደርሱት ነገሮችን ካልቲቬት ያደርጋል። እና አንድ ጉድ ኤግዛምፕል ምነግርህ ምንድን ነው ካሊፎርኒያ ሄጄ ብዙ ጊዜ ሄዳለሁ። እዛ ነው የተማርኩት። ጓደኞች ኢትዮጵያኖች፣ አሜሪካኖች አሉኝ። እዛ ሄጄ አዋሽ የሚባል ሬስቶራንት ገብቼ አንዱ እዛ ቁጭ ብሎ በደርጉ ጊዜ እነዚህ አውሬዎች ከየት መጡ አለኝ። እንደዚህ ሰውን እንዲሚገል ሰውን ወንድሙን ዘመዱ የሚገል ሌላ ኢትዮጵያ የሚገልበት ሲለኝ አንተ እኮ ስላላይ የሆነው እንጂ ዘበኛህ እኮ ነበረ። ቦሌ ትኖር እንደሆነ አላቅም፣ ግቢህ ምን ያህል እንደሆነ አላቅም፣ ግን ቤት ሰራተኛህ እኮ ነበረች። በደርግ ጊዜ አንተን ልትገል የምትችልህ እውር ምቾትህን አይታ ትጠላህ የነበረች ማንም ሰው ፖቴንሻል ያለው እና ነገርኩት። የአንተ ልጆች ሲሰክሩ አድረው ሌሊት የሚከፍተው ከእንቅልፉ የማይተኛው ዘበኛህ እኮ በክፉ ቀን አይመርህም። እና አንተ ካልቲቬት ያረግከው ውሃ ያጠጣኸው ምልህ ፈል ነው። አንተን ዞሮ እንደዚህ አይመጣብን። አዲስ እንግዳ ለምን ትሆናለህ? አሁን አዲስ አበባ አሜሪካ ተደብቀህ ለምን እንደዚህ ትላለህ ስለው ገረመው። እንዴት አድርጌ እንዳየሁት ነገሩን እሱን ለማስደሰት እንደ ውሻው አይደል የመጣ ብትል ሁልጊዜ ሰይጣንን መፍረድ ትችላለህ። ግን እንዴት ነው ሰይጣን ምንፈጥረው ስትል ነው አርቲስቱ ወደ ዋናው ዓላማ ሊገባ የሚችለው። እና ጤዛ ላይ ምንድን ነው እንዴት ነው አገር መምጣት መሄድ ምንድን ነው? አገሬ አመጣለሁ ብዬ ጠፍቼስ ምቀረው ለምንድን ነው? የመጡትስ ደግሞ መከራ የሚያዩት ለምንድን ነው? እኔ ብዙ አሉ ማቃቸው ኢትዮጵያ እንደኛ ውጭ ሀገር ያልተደበቁ ኢትዮጵያ የሚኖሩ ኃይለኛ ኢትዮጵያኖች አሉ፣ የተናቁ ያሳዝናል። ለዚህ ነው እኔን በሩቁ ሲያከብሩኝ ሰዎች እነሱን እየተረገጡ እየናቁ የማይስማማኝ ክብር ነው ለእኔ። ምክንያቱም ከእኔ የበለጡ ኢትዮጵያኖች አውቃለሁ እዚሁ የሚኖሩ እና ዋናው ምንድን ነው ጤዛ ኢንቴሌክቹዋሊ ዲስፕሌስድ ስትሆን እንዴት ነው የሚዞርብህ? ጠበልስ ይረዳሃል ወይ? ምክንያቱም ቤተሰቡ ላይ ጠበል ነው የሚልህ ደግሞ ወደኛ ሰፈር ከመጣ እና ከዚህ ጋር የተያያዘ የመንፈስ እንትን ነው ዋናው ፊልሙ። አገር ወዳለሁ ብለህ መስራት ትችላለህ ወይ? እና ማትሰራበትስ ምክንያት ነው ምንድን ነው? ምንስ ቢሰጡ ሴትል ታደርጋለህ? እድሜ ልክህን ብትኖር የተሻለ መንግስት ይመጣል ወይ? መንግስትስ ምልህ ከአንተ ህይወት ጋር ያያይዘዋል ወይ ይመጣል ወይ? አሁን ለምሳሌ መደበቅ ነው የፈለገ አንበርብር፣ ግን እዛው ተደበቀበት ድረስ ይመጣሉ። ልጅነቱ ላይ አንዱ ውዥቁ መጀመሪያ የልጅነቱ ህይወት ገብቶ መደበቅ ነው። ግን እኔ ራሴ መሞክረው ነው። ጎንደር ሄድና የልጅነቴን ሸህ የበላሁበትን ኮሽም የበላሁበትን ዶቅማ የበላሁበትን ፈልጋለሁ። የለው ዛፉ እንኳን የለም። አሁን ግን እዚያ አጠገቤ አንዲት ሴትዮ ልጇን ሁሉ አታ ድሃውና ለማይሁና ታሪኬን ስትይልኝ እያለች ቅምጭው ትላለች። እና ይሄ አንተን ሁል ጊዜ አንድ ነገር ይከታል። እና እኔን ከራሴ ነው የምነሳው ለማለት ያህል ነው። እና ሳንኮፋን ብትል ከራሴ የተነሳው ስሌቨሪ ላይ ስቴጅ ባረገውም ፐርሰናል ስቶሪ አለው ውስጡ። ኤሊኔሽን በተለይ ኤሊኔሽን ምልህ በአንድ በምትበደልበት ጊዜ በደልህን ሊያዩ የማይችሉ ዓይንህ እስኪጠፋ እየተሰቃየህ በኋላ ግን ስትመታ ስትጮህ በትግል ስታሳይ ሰደንሊ መኖርህን ያዩታል። እና ድሃ ሼምድ የሆነ ሁሉ ህዝብ በግርግር ጊዜ ራሱን የሚያሳይ ያኔ ሳታየው ኑረህ አጠገብህ ያሳደግከው ነው። እና ዋናው ምንድን ነው ከዚህ አይነት እኔ የምለው ሴስፑል ኦፍ ኦፕሬሽን ድራማ ታገኛለህ። ጤዛ የተገኘው እንደዚህ ነው። እኔ ስመጣ ምን ላርግ፣ አገሬ ልግባ ወይ አልገባትም፣ እችን አልወድም፣
እንዲህ ነገር ሲያደርጉ ይሄ እንዲህ ያደረጉት ይሄን ኢትዮጵያ ምን ብዬ እገባለሁ? ልጆቼንስ እንዴት ጥዬ እሄዳለሁ? አሜሪካ ሀገር ያሳደግኳቸው ልጆች እንዴት ነው የሚገቡ ከዚህ ሁኔታ ላይ? እና በእኛ ዕድሜ ጊዜ በተለይ ኢትዮጵያኖች ከማንኛውም ጊዜ ውጭ ሄደን እሳቱን ይዘን እንመጣለን። እንግዲህ እሳቱ የሞደርናይዜሽን ነው። በአግሪካልቸር፣ በሜዲሲን፣ በምን ብዙ ኢትዮጵያኖች ንጹህ ሂጄ እንደዚህ ያሉ ፖለቲካ መጣ። ደግሞ ፖለቲካ መጣና ምክንያቱም ሳይንሱንና እሳቱን ማምጣትም አትችልም። ፖለቲካው ደግሞ እንድታላምጠው አያደርግህም። አገር ወደድኩ ብለህ መጥተህ ቀጥታ መስራት አትችልም። ብዙ ችግሮች አሉ። እንዴት ነው እነሱን የምትጋጠማቸው? እና ጤዛ በዚህ የተመሰረተ ምሁራን እንዴት ነው ስራቸው የስር የቆሙበት ምልህ ዋናው መሬቱ እንዴት ነው የሚነጋነገው? እና ያ ሲነጋነግ እንዴት ምን ያደርጋቸዋል? ዓላማቸውስ እንዴት ተፈትኖ ከዛ አንዲት ቁራሽ መሬት ይዞ ይቀራል ወይስ ዝም ብሎ ረግረጉ ውስጥ ገብቶ ይጠፋል ነው? እስቲ አሁን ስለ ጤዛ ካስቲንግ እናውራ። ጤዛ ላይ ስላለ አሁን ታከልን ጨምሮ እዛ ጤዛ ላይ ድምፃዊቷ ጠጄ፣ አሁን ጠጄም ብዙዎቻችን በድምፃዊነቷ በባህል ድምፃዊነቷ ነው የምናውቀው። ሌሎችም በዚህ ፊልም ላይ እንደተመለከቱ በአብዛኛው የተጠቀምከው በዚህ ሙያ ውስጥ የሌሉ ሰዎችን ነው፣ የፊልሙ ሙያተኛ ያልሆኑትና ይሄ ደግሞ እኔ እንኳን ካየኋቸው አድዋ፣ ሰንኮፋ፣ ምርት 3000 ውስጥ አድዋና ምርት 3000 ላይ አስተውያለሁ እንዲህ አይነት ነን ፕሮፌሽናልስን ማሳተፍና አንድ ዳይሬክተር ጥሩ አክተርን መፍጠር ይችላል ወይ? ካስቲንጉ እንዴት ተከናወነ? አሁን ለምሳሌ የቀረጻ ቁሶቹን፣ ካሜራውን፣ ላይቱን አይተው የማያውቁ ሰዎች ጋር ነበር ስትሰራ የነበረው። ያጋጠመስ ችግር እዚህ ላይ ምን ነበር? ምን በጠቅላላ አይ ቲንክ እንትና በቀር ወንድምየውን ሆኖ ከሚጫወተው ከነብዩ በቀር ሁሉ የመጀመሪያ ጊዜ ነው አክት የሚያደርጉት። ከዛ አሉ አጫጭር ፓርቲ ያላቸው ከአዲስ አበባ ያገኘ ናቸው። እና ዋናው ምንድን ነው መሰለህ፣ አንድ ዲሬክተር አክተር ሊፈጥር አይችልም፣ ግን ጊፍት ያለውን አክተር ታለንቱን ሪላይዝ የሚያደርግበት ሁኔታዎች መፍጠር ይቻላል እንጂ አክተር መፍጠር አትችልም። አክተር መጀመሪያ ጊፍት ነው። ጊፍቱ ከሌለ ባዶ ነው፣ በጉልበት ነው። እንዲያውም ብዙ አክተሮች ያለ ጊፍት በቴክኒክ ብቻ የሚኖሩበት ምክንያት ምንድን ነው? ጊፍቱን ስላጡት በቴክኒክ ኮምፐንሴት እያደረጉ ይቀጥላሉ እንጂ መጀመሪያው ጊፍት ነው። ጊፍቱ ደግሞ ምንድን ነው? እኔ እንደሚመስለኝ አክተር ስቶሪ መንገር የማይችል ምን ማለት ነው? ለምሳሌ ዲሬክተር አለ አይደለም? ብዙ ዲሬክተሮች ከአክተርነትም ይመጣሉ። ግን ለእኔ መጀመሪያ ሲቀደስ ጀምሮ አክተሮች የመጡት እንደ ባህታዊዎችን ምንም ካጠና ኢቨን የእንግሊዝ ሀገር ሄድ የትም ሄድ የመጀመሪያው አክተሮቹ በሙሉ መንፈሳዊ ናቸው እና ተረት ነጋሪዎች ናቸው፣ ጂፕሲዎች ናቸው፣ የሚነግሩ አሚናዎች ናቸው፣ ተረት የሚነግሩ ናቸው። እና አክተሮች ተረት የመንገር ጊፍት መኖር አለበት አዘ ፋውንዴሽንስ። ይሄን ሪላይዝም ሳያደርጉ የሚቀጥሉ አሉ። እኔ ሳስተምር በጊፍት ነው የምጀምረው። ከዛ ደግሞ ከጊፍቱ ለሲኒማ በተለይ ደግሞ ከጊፍቱ ሌላ ደግሞ ኦራ የምንለዋለን። እንግዲህ ይሄ ምንድን ነው? ያንተ ስፒሪቹዋል ፕሬዘንስ ነው ኦራው። ያንተ ውቃቤን በለው በአማርኛ። ውቃቤህ ደግሞ ናምበርቱ ነው። ከጊፍቱ ሌላ ውቃቤህ ነው። ውቃቤህ ደግሞ አንተ ከዓይንህ ከግንባርህ መካከል ቁጭ ካሉት አይኖች ጀምሮ ማግኔት አላቸው ሰውን እንዲያይህ የሚያደርጉ። እዛ ላይ ከተሳሳትክ ፊልምህ ይሞታል። ብዙ ፊልሞች ይወድቃሉ። ኦራ የሌለው ሰው ጊፍትም ቢኖረው ኦራ የሌለው ሰው ኦራው እንግዲህ የሚንጸባረቀው ያ ጊፍት ውስጣዊ አይደለም፣ ውጩን የሚያንጸባርቀው ደግሞ ይሄ ውቃቤውን ምልህ ነው። ውቃቤ ከሌለ ደግሞ ጊፍቱ ብቻ አይበቃም። ከዛ ቴክኒክም ብትማርም በየፊልሚቱ እንደ ፕራክቲስ እያረክ መሄድ ትችላለህ። ችግሩ ብዙ ጊዜ ምን መሰለህ፣ አሁን ለምሳሌ እኔ አክተሮች ለምሳሌ አንዱ አክተር እዚህ ፊልም ውስጥ ስንቆርጥ እየመጣ ያይ ነበር። ለመጀመሪያው ጊዜ ነው አክት ያደረገው። ግን ደስ ያለኝ ስለሱ አንድ ነገር ምንድን ነው፣ ሲኒማውን ስንቆርጥ እየመጣ ብዙ ጊዜ ጊዜውን ያጠፋ ነበር እኔ ኤዲቲንግ ሩም ውስጥ
እንግዲህ ገናም ብዙም አልተነጋገርንም። ለአንተ ነው እንዲያውም የመጀመሪያ ጊዜ የምነግርህ። አሁን ለምን ነው ይሄን ምለው መሰለህ? አንድ አክተር ተገፎ የወጣውን ወይም ተነጥሮ የወጣውን አይቶ አክተርነቱን ሊያውቀው አይችልም። ያ ዲሬክተርና ኤዲተር ምንድን ነው ከፊልሙ የጣሉት? ምክንያቱም አሁን ጤዛ 30 ሰዓት ፉቴጅ ነው ፊልሙ። 2 ሰዓት ከ140 ደቂቃ ነው። አዎ ከ20 እና አሁን የወጣውን የጣልኩትን ካላየህ መማር አትችልም። ትምህርት ቤትም ብትሄድ አትችልም። እኔ አሁን ለምሳሌ ተማሪዎቼ ላይ የአክተሮችን ይሄ አውትቴክ ይዤ ነው ማስተምር። ይሄ አክተር ይሄ እንዲህ ማየት ሲገባው እንዴት እንደሚያይ፣ ይሄ አክተር እንዴት እንደማይሰማ። ምክንያቱም አክተሮች መጥተው አክት የሚያደርጉ መጥፎ አክተሮች ናቸው። ጥሩ አክተሮች ደግሞ መጥተው ሳይሰሙ አክት አያደርጉ። ሴንሰሪ ኦርጋናቸውን አንቴናውን በሙሉ አቁመው ምን ይላሉ? አንተ የጫማ ኮቴህን እንኳን ሲሰሙ ሪስፖንድ ያደርጋሉ። መጣ ብለው ሲዞሩ ኃይለኛ ሾት ይሆናል። ብዙ አክቲንግ ያስፈልግ። ጆሮህ ሰማ ወይ ነው ወይስ አንቲሲፔት እያረክ መምጣቱን እያወቅ አክተር ስለሆንክ ነው ወይስ ካራክተሩ ሰርፕራይዝድ እንደሆነ የአንተን ኮቴ ሲሰማ ምለው ምንድን ይሄ እዛ ላይ ነው አክቲንግ እየተማርክ በኃይል እየገረመህ መሄድ እና ማጂክ ሞመንቷ ይቺ እነዚህ ሁሉ የሚገናኙበት ቦታ ላይ ነው። ትሬኒንጉ እንዳልኩ አውቴክ በማየት ስተት በማየት እኔ እኮ ቆርጬ የምጥለው እኔ እኮ ለ2 ዓመት ስገፈው ይሄን በግ ስገፈው የኖርኩ ሰው ነኝ እና ገፍፌ ያወጣሁትን ሊያጠና ኢንትረስት የሌለው አክተር ለእኔ አይደለም። ሁለተኛም ጊዜ ማልሰራ ብሬ እሱ ጋር ወይም እሷ ጋር ናው። ኖን አክተርዝ የሄድክ እንደሆነ ለምሳሌ አሁን ታታታከል አላት። እኔ ደግሞ ኖን አክተርዝን አልንቅም። እድሜያቸው ስንት ነው ጋሻ? 80 ይገባል እና እሷን የወደድኳት አሁን ምልህ ትናንት የረሳሁት ፕሬሱ ላይ የረሳሁት ምንድን ነው፣ እሷ ወሬ ስታወራኝ አፌን ታስከፍተኛለች። ስለ እናቴ ሆነ ስለ ትምህርት ቤት ጊዜያቸው በጣሊያን ጦርነት ጊዜ ኦርፋን ሆኖ በነበሩበት ሚስዮን የሆነውን ታሪክ ስታወራኝ አፌን ታስከፍተኛለች። ይሄ አክተር ነው ለእኔ ምልህ። በባዶ እግሯ መሄዷ፣ አክቲንግ ስኩል አለመሄዷ፣ ገጠሬነት መኖሯ። ለምሳሌ አሁን ሎኬሽን ሁሉ ስፈልግ እንኳን እሷን ይዤ ነበር ምዞረው ሀሳቧን ልሰማ፣ ሰዎች እንድታስተዋውቀኝ እንዲያምኑ። መግቢያ እሷ ናት። ጎንደር ሲሄድ ዶኪመንተሪ ምናምን ፊልም ልሰራም ብሄድ እሷ ናት መግቢያዬ። ምክንያቱም አዛውንት ሰው የእኔ ፈቃድ ወረቀት እሷ ናት፣ የመንግስት ፈቃድ ወረቀት አይደለም። እኔ የምፈልገው እንዲህ አይነት ሰዎች ሳንክሽን ሲያደርጉኝ ነው። ና ሲሉኝ ልጅ አንተ ና ላሳይ ጉዱን ነው። ኢምፐርፌክት ጀርኒ የሚባለውን ዶኪመንተሪ እሷን ምርኝ እያልኳት ነው ሄድኩ ከእናቶች አባቶች ጋር የልባቸው እንዲነግሩኝ እና ምን ማለት ነው። ተረት ነጋሪ ናት። ታሌንቷ ጊፍቷ ተረት ነጋሪ ናት። ብዙ አክተሮች የእሷ ጊፍት የላቸውም። ግን ብዙ ዲሬክተሮች ምልህ ዘመናዊ ስንሆን ምንረሳው ምንድን ነው ሃምብል ኤሪያዝ ላይ እንዴት ያሉ ጎልድ ማይንስ እንዳሉ እና ጁልዝ እንደመድ የሚሉት ነገር ነው። በተለይ አበሻ እርስ በርሱ ተናንቆ መድ ሁነናል አይደለም። እዛ ውስጥ ግን ወርቆች አሉ፣ ጁሎች አሉ ኢትዮጵያ ውስጥ። እኔ ይህንን የጠየኩ ጋሻ ላይ ምንድነው በጣም እኔ ፊልሙን በራሴ አስተያይ ነው እንግዲህ ይዘው ከቆሙት ፒላሮች አንደኛቸው ታታ ናቸው እና በጣም ለእኔም ሌላው ይቀየም የተቀየመ የምታስለቅሰኝ እሷ ናት። እዛ ፊልም ውስጥ እሷን መቁረጥ ነው ለእኔ ከባዱ። የእሷን ሲኖች ስቆርጥ እንባ ላይ ነኝ ሁልጊዜ። የእሷንን ትዕይንቶች ስቆርጥ ስቃይ ላይ ነኝ እኔ። ሌላው ቴክኒክ ነው፣ እሷ ላይ ስደርስ ግን ፈተና ነው እና ምልህ ምንድን ነው አክቲንግ በጉልበት አይደለም። እኔ ምልህ ደግሞ ኖን አክተር ነው ብዬ ሰው አልፈራም እኔ። ይሄ ነው አንዱ ለእኔ ገና ድሮ ጀምሬ እኔ ምልህ አዲስ አበባ ስመጣ መናናቅ አዲስ አበባ ብቻ ያለ ፍኖምና አይደለም። ግን ያየሁት ቲያትር ቤት ያየሁት መናናቅ
እዚህ ነው አዲስ አበባ ኪነ ጥበብ ነበርኩ። እዚህ ቀዳማዊ ሥላሴ ቲያትር ቤትም ሰርቻለሁ እና ሀምሌት ሲሰሩ መናናቅ ትልቅ ካልቸር ነው እዚህ አይነት ቲያትር ቤት እና ይጣፋል። ጥሩ ጥሩ ሰዎች ይጠፋሉ እየተናቁ። ግን ዲሬክተር የሆነ ስቶሪ ቴለር የሆነ ግን አንድ ኢትዮጵያዊ ስታየው ኖት ሆኖ ከታየ አንዲት ኖት ነው እሱ እሱና እሷ ሜክ ደ ሚውዚክ ብለህ ስትል ታገኛቸዋለህ። ሌላው ጥያቄ ብዙ ጊዜ የማሳዘን እንደዚህ ጭካኔ የበዛባቸው ሲኖችን በፊልም ላይ የምናየው በዳርክ ጥቁር እየሆኑ እየታጀቡ ነው። አንተ ፊልም ጤዛ ላይ ግን አንዳንድ እንዲህ አይነት ሲኖችን በነጭ ቀለም ፏ አርጋ አሳይታቸዋል። እንደዚህ አይነት ሲኖች አይቻለሁ እና ብዙ ጊዜ ደግሞ ስለ ዘር እና ቀለም ልዩነቶች ትናገራለህ። አንተ በራስ ላይ የደረሰ ነገር አለ ወይ? ጤዛን ራሱን መታሰቢያነቱን የዘር መድሎ ለደረሰባቸው ጥቁር ሕዝቦችም ነው ያደረገው ሲያልቅ ሳይ። በዚህ አንተስ ዘረኛ የሆነ አቋም ያስካ አይመስልህም ወይ? ለጥቁር ማጥላት ማለት ነው። ከዚህ ጋር በተያያዘ ለምሳሌ ሰንኮፋ ላይ መሪ ተዋናይዋ አፍሪካዊቷ ማለት ነው በነጩ ሰው ስትደበደብ ግልጽ አርጋ አሳይተህን፣ እሷ ግን ሰውየውን ከልህ ተነስታ በቆንጨራ በምን ስትጨፈጭፈው ግን ያንን ደግሞ ሲን አላሳየህን። ይሄ አድሏዊነት አይደለም ወይ ለሚለው ነው። አይደለም። የኔ ስቶሪ ቴሊንግ ምን መሰለህ ሰብጀክቲቭ ነው። ኦብጀክቲቭ ሂዶ ዝም ብሎ ኦብጀክቲቭሊ እንደ ፍርድ ቤትና እንደ ፖለቲካ ዳኝነት አይደለም። እንዲያውም ክሪቲሳይዝድ መሆን ይገባኛል። ግን እኔ ነጮች አልጠላም። ምጠላው ዋይት ሱፐርማሲ ጠላለሁ። አፍሪካዊ የሆነ ማንም ሰው ነጭ ሲያመልክ አልወድም። ነጮች ሲመለኩ ደስ ሲላቸው አልወድም። ብዙ ነጮች ደግሞ ይህንን ራሳቸው የሚቃወሙ የሚጽፉ አሉ። አንዳንድ ነጮችን የሚያጋፈጥ መጽሐፍ የተጻፈ በነጮች ነው። እኔ ኦብጀክቲቭ ነኝ። በአዘ ፐርሰን ነጭ አልጠላም፣ ግን ፕሪቪሌጅድ መሆናቸውን አውቃለሁ። ራሴ አሁን በፊልም እንኳን እኔ ያስተማርኳቸውም ሆነ አንዳንድ ነጮች ከኔ ለመማር የሃርቨስት ጊዜ የመጣ አንድ ልጅ አለ። ለምሳሌ ካንተ ስር ልማር አለ። እንግዲህ ያኔ ተማሪ ነኝ። ብድግ ብሎ ግን ካንተ ስር ልማር ብሎ ሃርቨስትን ስሰራ ጎንደር ድረስ መጥቷል። ይሄ ልጅ አሁን ነጭ በመሆኑ 16 ሚሊዮን ብር ባጀት ማግኘት ለሱ ቀላል ነው። እኔ 1.5 ሚሊዮን ለማግኘት 14 ዓመት ነው የሚፈጅብኝ። እና የነጮች ፕሪቪሌጅ አልወድም። ደግሞ ካላመንከኝ አንዳንድ ሬስቶራንቶች ወይም ሂልተን ዋና ሂድ፣ በቀላሉ ታየዋለህ የነጭን ፕሪቪሌጅ። ሬስቶራንት ሂድ፣ ነጮች ብዙ ጊዜ እንዲያውም የአበሻ ዌይተሮች ተነሳና እስቲ ለዚህ ነጭ ወንበርህን ስጥ የሚሉበት ኢንሲደንት አውቃለሁ። ፐርሰናል የደረሰብኝን ነው ማወራ። እና ይሄንን ጥቁሩም ነው ጥፋተኛው አብሮ ነጭን በማምለክ የሚያመጣው። እነሱ ደግሞ መመለክ የሚወዱ ከሆኑ እንዳልሆኑ ማስረዳት አለብን። በስራችን፣ በጠባያችን፣ ባነጋገራችን። ግን ዝም ብዬ ከመንገድ ዳር ብድግ ብዬ ነጭ አልጠላም በበኩሌ። ፊልሞቼ ደግሞ ምንድነው ሰብጀክቲቭ ስቶሪዝ ናቸው። ስቶሪዝ አንቶልድ። ለምሳሌ አሁን እንዳልከው ኢቨን እኔ አይ ቲንክ ፊልሙ ላይ ለምሳሌ አሁን ብዙ አፍሪካን አሜሪካንስ ከአንተ ጥያቄ ሌላ ላውራ። የታወቀ አንድ የሙስሊም አፍሪካን አሜሪካን ሊደር ፋርካን አይደለም፣ ፋርካን ወዶታል ፊልሙን። ግን አንድ ሰውዬ ነበረ ካሊድ የሚባል እና ኃይሌ ገሪማ ነጩን ስትከተክተው ለምን አላሳየንም አለ። ይሄ በሽታ ነው፣ ማየት ከፈለግ ሰው ሲከተከት ነው ያልኩት ሰውየውን። እና የአድሎት የማድላት የምናምን ነገር አይደለም። እኔ ግን ምን አለ መሰለህ አንድ ጊዜ ለምሳሌ ሃርቨስት ላይ ብታይ ላንድሎርዱ ያውም ያኔ ወጣት ነኝ የ25 ዓመት በሆን ነው አይዶን ነው። ሃርቨስትን በጣም ደስ የሚለኝ እዛች ሲን ላይ ደስ የሚለኝ ምንድን ነው ላንድሎርዱን ከበበ የሚባለው ሲገለው ራቅ ብዬ ነው እና ደምና እንትኑን አልፈለግኩም። ዝም ብዬ እንዳውም ትንሽ ሂውመረስት ነው ያደረግኩት ያንን ራቅ ብዬ። ምክንያቱም አልወድም ይሄ ሴክሹዋሊ ሬፕ የሚደረግ ቫይለንት አልወድም ፐርሰናሊ። ግን ቴንሽን ኦፍ ቫይለንስ በህዝቡ ላይ የሚደርስበት ሁለት ነገሮች አሉ። አንደኛ ኦብቪየስ ሳይለንስ ሚሉት አለ፣ ኦብቪየስ ቫይለንስ ሚሉት አለ። ሁለተኛ ደግሞ ሳይለንት ቫይለንስ ነው። ሳይለንት ቫይለንስ ምንድን ነው? አንተ እግርህን እኔ ማጅራት ላይ አድርገህ እግርህን እኔ ማጅራት ላይ ማድረግህን እንኳን አታውቀውም። ግን እኔ እሰቃያለሁ ብቻዬን በአንተ ኦፕሬሽን፣ እኔ ላይ ባለህ አቅምልህ ጉልበት
ተረግጠኸኝ ማለት ነው። እና እኔ ሳይለንት ቫዮለንስን ነው ፊልም ማነሳ ብዙ ጊዜ በሚቻለኝ መጠን ይሄን ነው እንጂ ዝም ብሎ ማሳየት አይደለም። ሁልጊዜ ሳይለንት የሆኑ ቫዮለንሶች በሰዎች ላይ እንዴት እንደሚከመር ነው ማሳይ ጊዜ ስፈጅ። አንበርብር ለምሳሌ የመጀመሪያው ፓርት በሙሉ ለእኔ ሳይለንት ቫዮለንስ ነው። መሄጃ ሲያጣ መጀመሪያ ከየት መጣሁ ማነኝ ያ ሁሉ ለምሳሌ ሳይለንት ቫዮለንስ ነው። በሌላ ላወጣው አልፈለግኩም። ቸኩዬ ዴስፕሬትሊ ላሳይ ማልፈልጋቸው ነገሮች አሉ እና እርግጥ ደግሞ እንዳልከው የዛ አይነት ክሪቲዝም መኖሩ ብቻ ሳይሆን አንዳንድ ነጮች የሚፈሩኝም ለዚህ ነው። ግን የሚፈሩኝ ኮንፊደንትና እኔ በማምንበት ስራ ምቀጥልና ልገዛ ባለመቻሌ ነው እንጂ ሊገዙም ቢችሉኝ ይህን አይነትም ፊልም እየሰራው የእነሱ አሽከር በሆን ደስ ነው የሚላቸው። ችግር የላቸው። ችግሩ ምንድነው? አሁን ከአንገቴ የታሰረ ገመድ የላቸው ሚይዙብኝ። መጨበጥ መያዝ አልቻሉም። እኔን አሜሪካ ሀገር ዋንስ ሪቮልት ማድረግ ከጀመርኩ ጀምሬ አለ አይደለም እየተጎተትኩ እንደ በግ ነው አሜሪካ ሀገር ካልሄድኩ ብዬ የሄድኩት አይደለም። ራሴ ብዙ ታቦቶችን ተረግጬ ሄድኩ ሰው ነኝ። ግን እዛ በደረሰብኝ ስናደድ ሰውነቴን እና ህይወቴን እና ኃይሌነቴን እንዴት ነው ሳልቬጅ ማድረገው በማደርግበት ትግል ጊዜ ብዙ ፒስኮሮች ጓደኞች ያውም የረዱኝ እንዴት የረዱኝ ሁሉ የተቀየሙኛሉ። ግን እኔ እንዴ ሚሽነሪ ረዳኝና ሰከንድ ክላስ ሲቲዘንሽፕ ተቀበል ሚለኝን አልቀበልም። ጓደኝነታችንም እንትን ቢሆን ኢምፖርታንት ቢሆን እና ለፖለቲካም እንዲህ ነኝ። ፖለቲካሊ የምወደው መንግስትም ቢመጣ የመጀመሪያው እንትን ክሪቲካል ተመልካቹ እኔ ነኝ። ዝም ብዬ አልቀበለውም። ሆያ ሆዬ ብሎ የሚቀበል አርቲስት አይደለም። የተበደለው ሰው ጊዜ የለውም። እሺ ይሄ መጣ ብሎ ተሰልፎ ይቀበልሃል። እኔ ግን ይህም ሰውዬ እኮ እንደዚያ ሊሆን ይችላል ስል ነው ጠብ የሚመጣ። ኢምፐርፌክት ጀርኒ ላይ ለምሳሌ ከብዙ የኢህአደግ ሳፖርተሮች ጋር ያጋጨኝ ምንድን ነው? መጨረሻው ላይ ፊልሙ እነዚህስ ምንድን ናቸው የሚለው ጥያቄ ነው። ወደየት ነው የሚሄዱት የሚለው ጥያቄ ነው እንጂ እንደነደርጉ ናቸው ማለት አይደል። የት ነው የሚሄዱ ሲባል እሱ ራሱ ኦዳሲቲ ተብሎ ብዙ ሀራስመንት ደርሶብኛል። የኢትዮጵያ ኤምባሲ ቢቢሲ ደውሎ ኦን ሬከርድ ይሄንን ሰው እንዴት እንዲያሳይ ታደርጋላችሁ? ለንደን ታይምስ ላይ ኃይሌ ገሪማ ሬሲስት ነው ለምን ይሄን ፊልም ታሰሩታላችሁ ብለው ስሜን አጥፍተውታል። እና ከዛ ጋርም የተያያዘ ምልህ ለምሳሌ ኃይሌ እንዲህ ነው የሚባል ነገር አለ። ከመንገድ የወጥቼ ደግሞ አንተ ስለከሰስከኝ ብዙ ጊዜ አላጠፋም። ምክንያቱም የኔን ስክሪፕት ማን ሊጽፍልኝ? ከአንተ ጋር ታንቲን ራስ ገጥም ኃይሌ እንዲህ ነው ካልክና አንተ ከደመደምክ የራስ ጉዳይ። እኔ ግን ፎልስሊ ፕሬዝም ስታደርገኝ ዲስግሬሲንግ ስታደርገኝ እድል አልሰጥህም። ክፉ ነኝ። ከመጀመሪያ ጀምሮ ስሸለም ሁሉ ከዩኒቨርሲቲ ዩሲኤልኤ ስሸለም ብዙ ሽልማቶች ደርሰውኛል። ሲደርሰኝ ነገ ጠዋት ደግሞ እንደሚጥሉኝ እያወቅሁ አንጎሌ ውስጥ አልከተውም። ከሌሎቹ በልጬ ነው ብዬ አሁን በጤዛ ባጋጠመን እንኳን አንድ ደቂቃ ላይ ከሌሎቹ ፊልም ሰዎች በልጬ ነው ብዬ ራሴን ላይ አልፈለግኩም። እድለኛ ሆኜ ነው የተገኘሁት በዛን ጊዜ እና የሚጠላኝም ሆነ የሚወደኝን በእንትን ነው የሚይዘው። እኔ በራቅ አድርጌ ነው የሚይዘው። ምልህ አሁን ለምሳሌ አንድ ልጅ ኢትዮጵያዊ ጥሩ ኢሉስትሬሽን ነው የምሰጥህ። ዩ ስትሪት የሚባለው የኢትዮጵያዊ ሰፈር ነው ዋሽንግተን። ብዙ ጊዜ የጎሪጥ እያየ ማያቀርበኝ ሰውዬ ነው። ጎንደር የመጣ ነው እና ይሰድበኝማል ይላሉ እያሉ አበሾች ያወራሉ። እና አንድ ቀን ይሄ ኢምፐርፌክት ጀርኒን ስሰራ አሁን የገሪማ ልጅ ነህ ብሎ አቀፈኝ። መንገድ ዳር ዝም ብሎ ዘሎ አቀፈኝ። አላጀን ወደ ላይ አንስቻ አላቀፍኩትም። ዝም እየቆየሁ እንዴ አታቅፈኝም አለ። እንዴ ነገስ ሌላ ፊልም ስሰራ የምታረገውን ስለማላቅ አላቅፍህም አልኩት። ምክንያቱም አበሻ እንደ አህያ ጅራት በተቆጣ ቁጥር አርትህን ዲቨርት አድርገህ ማበላሸት አትችልም፣ መቀጠል አለብህ። እና እውነትና ፀሐይ እናቴ የምትለው ነገር ልጅነት የጀምሮ እውነትና ፀሐይ እያደሩ ይነጋሉ። ለሱ መተው ነው እንጂ ዛሬ አንተን ትክክል አስደረግኩና እንደኔ በጥሩ አይነት እንድታይ አርጌህ መንግስቱ መሆን አለብኝ። እንደሱ ከፈለግኩኝ መንግስት መሆን አለብኝ። አንተን በጥሩ አይነት እየኝ ሁልጊዜ ለማለት አልፈልግም። እኔ አርቲስት ነኝ። በፈለግከው አይን እየኝ እንቀጥላለን። የቀለም አጠቃቀምህስ ለምን ብራይት አረከው?
እሱ ብቻ ሳይሆን ይገርምሃል፣ አሁን ለምሳሌ ኢንተርስፔስዱ ነው ያለው ደስታ፣ ዘፈኑ፣ እስክታው ሁሉ አንድ ላይ ነው። ደስታውም አደጋውም አንድ ላይ ነው። ህይወት እንደሱ ነው። አንተ ከተለመደው የፊልም አሰራር ጥበብ ወጣ ያለ መንገድ እከተላለሁ፣ የራሴንም ለውጥ አመጣለሁ ብለህ የምትከተለው ወይም እየተከተልከው ያለው አካሄድ አለ? እስቲ እንደገና በለው። ይህ ኃይል ከበድ አለኝ። አንተ ከተለመደው የፊልም አሰራር ጥበብ አለ፣ በትምህርት ቤት የሚሰጠው ትምህርት፣ ስቶሪዎች እንደዚህ መሄድ። ለምንድን ነው ይሄንን ያልኩ? እኔ ፊልሞችን እንደው መጀመሪያ ዶክመንተሪ እንዲሆኑ ነው የምፈልገው፣ ከዛ በኋላ ነው ልቀይራቸው የምፈልገው የምትለው አባባል አለ እና ይሄ ደግሞ ትንሽ ወጣ ያለ ስለመሰለኝ ነው። እና የራስ መንገድ አለኝ፣ በቃ ይህንን ነው የምከተለው ወይም ይህንን ዴቨሎፕ ለማድረግ እፈልጋለሁ። በቃ ለራስ ሪቮሉሽነሪነት ስሜት ይሰማሃል ወይ? አይ ሪቮሉሽነሪ እንኳን ምልህ ሬቮሉሽነሪዝ እነ ቼ ጎቬራ ናቸው። እኔ ምንድነው የመሰለህ ተረት ተረት ላንበበረት ምል ሰው ነው እየዞርኩኝ። የኔ ይሄ ነው ስራዬ። ተረቶቼን ግን የራሴንን አክሰንት የራሴን ቴምፕሪመንት ልበለው በእንግሊዝኛ የራሴን አይደንቲቲ ሪፍሌክት እንዲያደርጉ የኔ ፉትፕሪንት ኢምፐርፌክትሊ እቺ እኮ የኃይሌ ፊልም እኮ እንደዚህ ነው እኮ የሚናገር። ምክንያቱም አነጋገሬ ጋር የተያያዘ ነው ፊልም ስራዬም። አሁን የኔ እንግሊዝኛ ብዙ አሜሪካኖች የምጠይቃቸው የራሴ እንግሊዝኛ ዲቨሎፕ እያደረገ ነው። ምክንያቱም ኢትዮጵያው የአማርኛውና ጎንደሩ ቋንቋ የአፉ ቋንቋ ሳይሆን የኢሜጅ የልጅነት ኢሜጅ ሁሉ እየተጋጨ አንድ ላይ ላንጉጅ እየፈጠረ ነው። እና እኔ የምከተለው ምንድን ነው አስተምራለሁም ምንድን ነው የሆሊውድ አይነት ሲኒማ አልወድም። ይህን ስል ደግሞ ብዙ የሆሊውድ ፊልም ማከብራቸው አሉ። በተለይ አሁን የመርቻንቶች ሲኒማ ነው የበዛው። ሆሊውድ ብዙ የአሜሪካ አርቲስቶች እየገደሉ ነው። ሆሊውድ 3 አክት የሚባለው የአሪስቶቴሊያን እንትን ለፕሮዲውሰርስ ለነጋዴዎች የተሰራ ፎርሙላ ነው እንጂ ለፊልም ሰሪዎች አይደለም። ሲኒማ ኔጌት ያደርጋል 3 አክት የሚባለውን። ግን አንተ አስተማሪውን ስትባል ሮጠ ሄደ መጽሐፍ ትገዛለህ። የሆሊውድ መጽሐፍ የወጣ ማንዩል አለ 3 አክት ነው ስክሪፕት የሚባለ ታስተምራለህ አለ። ኢትዮጵያኖች አውቃሉ፣ እኔም ያስተማርኳቸው ማውቃቸው አሉ 3 አክት የሚያስተምሩ አሉ። ምክንያቱም ብለህ እንደ ፎርሙላ የሚያገኙ። እኔ ደግሞ ግን ፊልም እየሰራሁ ማስተምር ነኝ። ዝም የመጽሐፍ ከመጽሐፍም አልፌ ሄጃለሁ። የሚጻፈው ደግሞ ስራ በፈታ ፊልም ሰሪ ናቸው። እነዚህም ብዙ የፊልም መጽሐፎች አሁን ለምሳሌ የአርት ብዙ ጊዜው ነው ከተወለደ አይደለም። ጽሁፎች ስለ አርት ክሪቲሲዝም አናሊሲስ ኃይለኞች ናቸው። ፊልም ግን እኮ 100 ዓመቱ ነው አሁን። እና ስለ ፊልም የሚጻፉት ብዙ ጊዜ በአጨብጫቢዎች ስራ ባጡ ፊልም ሰሪዎች። እኔ ለምሳሌ አሁን ዲሬክቲንግ ስራ ሳጣ መጽሐፍ ልጽፍ እችላለሁ። የራሴን ፎርሙላ እንደ ፎርሙላ አድርጌ ማቅረብ እችላለሁ። እና እኔ ግን ማደርገው ምንድን ነው የተማርኩት አለ። ሲያስተምሩኝም ነጮች ያስተማሩኝ ብዙ ለእኔ የማይጠቅም አለ አዝን ኢትዮጵያን። ምክንያቱም ማይ ዌይ ኦፍ ቲንኪንግ ቶት ሲስተሜን ኔጌት የሚያደርግ ሆኖ ስላገኘሁት ዲፌንድ ማድረግ ክላስ ገብቼ ጥሩ ነገር እየወሰድኩ ግን ቶት ሲስተሜን ዲፌንድ ማደርግበት ህልም እንዴት እንደማይ የእኔን የህልም ቅዠት እንዴት እንደማየው ዲፌንድ ማድረግ የእነሱ ጀጅመንት አብሶሉት እንዳልሆነ መከራከር እዛ ሲንተሳይዝ የሚያደርጉትን ነገሮች ኦብዘርቭ ማድረግ አውቄያለሁ ኮምፕሊት ነኝ ሬቮሉሽነሪ ነኝ ብለህ መማር አለማቆም። ለእኔ ሬቮሉሽናሪ ለምሳሌ ምንድን ነው ዝም ብሎ ለአርቲስት የሚሆን አይደለም። አርቲስት እየተደበቀ ምልህ ሄዶ ስንት ሰው ህይወቱን እያጣ ምልህ በብዙ ነገሮች አንተ ፊልም እየሰራ ሬቮሉሽናሪ ነኝ ማለት አትችልም። ግን ተራች ነኝ። ሬቮሉሽናሪ ሆኖ የካውንተር ሬቮሉሽናሪ ኦፕሬሲቭ መንግስት ኦፕሬሲቭ ጓደኞች ልጆቻቸውን ጥለው የሚጠፉ ጥሩ ባል ያልሆኑ ወንበዴዎች ቄሶች፣ ባህታዮች እነዚህን ላውራ ካልክ ተራች ነህ እንጂ እነሱ አይደለህም። ጋሽ ኃይሌ ገሪማን ጋብዞ እያወያየ ይገኛል። እንግዲህ አሁን ተከታይ ደቂቃን የምሰጠው ከአድማጮች ለደረሱን ጥያቄዎች በቀጥታ ጋሽ ኃይሌ ጋር ወደ ቀረቡት ጥያቄዎች ነው የምንሸጋገረው። ከአንድ ሙዚቃ በኋላ እንመለሳለን። ያሬድ የተቀበላቸውን መልእክቶች ይዞ ይመጣል። ከዛ በፊት ግን ሙዚቃውንም ከመጋበዜ በፊት ስለ ተረት ብዙ ስታወራ ነው ስለሰማው ጋሽ ኃይሌ አንተ 3 ልጆች እና 2
3 ሴቶች 2 ወንድ ልጆች አባት ነህ። አዎ ደግሞ የወንድሜን ልጅ ጨምራት እንዳትቀየር 6 ልጅ ነው ማሳድገው። ኮሌጅ ያሉ አሁን እነሱ እዛ ነው የሚኖሩት ብዙውን ጊዜያቸው እዛ። ያንተን ተረቶች ከአባትህ ጋር ከእናትህ ጋር እሳት እየሞቅ የእሳት ዳር ተረቶችን ተቀብለሃል። የእነሱ ተረቶችንስ ማን ነው የሚሰጣቸው? እንግዲህ ምልህ ሞከርኩ። አሁን ለምሳሌ ሳሳድጋቸው እንደምንም ብዬ ልጆችን እኔ ምልህ ምኮራበት እንዳውም ልንገርህ ልጅ አስተዳደግ ላይ ነው እኔ በጣም ምኮራው። ከብዙ ጓደኞቼ ጉራ መነፋበት ፖይንት ነው። ብዙ ጓደኞቼ ለልጆቻቸው ወጥ አይሰሩም፣ እኔ ወጥ ምሰራ። ልጆቼ ከእኔ ወጥ እጀን ከተወለዱ ጀምሮ እስካሁን ኮሌጅ እንኳን ሲሄዱ ስንቅ ሰርቼ ይዘው ነው የሚሄዱ። ምስር ወጥ ብትል ዶሮ ወጥ የፈለጉትን ድርቆሽ ሁሉ ሰርቼ ነው ምሰድ ለልጆቼ። ምኮራበት ይሄ ፓርት ነው። እኔ ጉራም ልነፋ ብፈልግ ጓደኞቼ ላይ አንተ ልጅህን ዞር ብለህ ማታይ ነው ምል። እኔ ወጥ ሰርቼ ነው ማሳድግ ነው ምላቸው። ሽንኩርት ከትፌ ነው ማሳድግ እና ፊልምም እየሰራሁ እስከ 4 o'clock in the morning የእነሱን ምግብ ካልሰራሁ ራሴ ወጡን ምኑን መረቁን ስጎውን ራሴ ካልሰራሁ ልጆቼ የበሉ አይመስለኝም። እና ይሄ ነው አንዱ። ይሄ ለእኔ ብዙ በሰዓቸው ኮሌጅም ሂደው ስራልን ሲሉኝ ሁሉ ደስ ይለኛል። ምግብ ላመጣ መጣለሁ ነድቼ 2 ሰዓት ብላ ልጄ ከሪችመንድ ተነስታ ዋሽንግተን ስትመጣ ደስታዬ ምልክ ከፊልም በላይ ነው። የቋጠርክላትን ምግብ ለመውሰድ ይዛ ለመሄድ የተሰራላትን ምግብ ይዛ ሄዳ 1 ሳምንት ከጓደኞቿ አብራ ለመብላት እና ምንድን የኢትዮጵያ ምግብ የራሴ ያደግኩበትን እንትን ብያለሁ። ሲወለዱ ደግሞ በተቻለ መጠን አማርኛ ከትንሽቱ አሁን ካለችው በቀር አማርኛ እንጂ በሌላ አላናግራቸውም ነበር። ሁለተኛ ተረት ተረት ነበር ማስተኛቸው። ከተማ ካለው ልጆቼ አይናቸውን ሳይከድኑ አልወጣም፣ ከቤቴ አልወጣም። ብዙ ጓደኞች የሉኝም፣ የመጠጥ ጓደኞች። እንዳውም 1 2 3 ጊዜ ግጭት ተነስቶ የሚጠብቁኝ ጓደኞቼ ልጆችን ፎቅ ሁለተኛው ፎቅ ላይ ወስጄ መኝታ ቤታቸው ሳስተኛ ብዙ ጠብቀው አሁን እኮ ሰዓት አለፈ፣ ሬስቶራንት ሁሉ የኢትዮጵያ ሬስቶራንት ተዘግቷል ብለው ተናደዱብኝ። አይ እናንተ ገደል ግቡ፣ እኔ ልጆቼ አይናቸውን ሳይዘጉ ቤት አለ አባታችን ብለው ሳይተኙ አልወጣም እላቸዋለሁ። ይሄ ለእኔ ይሄ ነው ልሰጥ የምችለው ባለሁበት ሁኔታ ላይ አሜሪካ ብድግ ብዬ ደግሞ ኢትዮጵያዊ ልፈጥር ላቦራቶሪ ከትቼ ልፈጥራቸውና ኢትዮጵያዊ ላረጋቸው አልፈልግም። ይሄ ፋሽዝም ነው። እኔ የማደርገው ምንድን ነው ደስ የሚላቸው የኔን ኢትዮጵያዊነት አስተዳደግ መስጠት፣ እነሱ ይምረጡ። ልጆቼ ደግሞ በጣም የወዱት ተረት ካለ በዚህ ዓለም ላይ የኔ ልጅነት በጥባጭ ሳለሁ ጎንደር ስበጠብጥ ማወራውን ተራራ ሄጄ ምጫምጮ ምበላውን ልጄ ሁሉ አዲሷ ሁሉ እስቲ እነሱን የነገርካቸውን ንገረኝ እና ብዙ ጊዜ ማወራቸው የሚወዱት ወሬ ካለ የኔ አስተዳደግ ነው እነሱ የሚወዱት። አት ዘ ሴም ታይም ግን አሜሪካን ያደጉ ይህን ደግሞ መንፈሳቸውን ላናውጥ አልፈልግም። በጉልበት ኢትዮጵያዊ ሁኑ። እንዲያውም አይ ቲንክ ምኮራባቸው ኢትዮጵያውያኖች ናቸው። አንደር ዘ ሰርከምስታንስስ በጣም የሚያኮሩኝ ናቸው። አያዋርዱኝም። ሩህሩህ ናቸው። በዚህም ላይ ትምክት የሚባል ነገር የለባቸውም። ሰው ብድግ ብሎ አቅፈው ተሳስመው እንደ ሁኔታው የሚኖሩ ልጆች ናቸው። ብዙ ሰው ልጆቼ እንዲህ አሉ፣ ልጄ ራሱን ገደለ። እኔ ልጆቼ በጣም የሚያስደስቱኝ ፓርት ናቸው። እንዲያውም ፊልም ሰርቼ ምን ብዬ አሁን ለምሳሌ ዋሽንግተን ፖስት አንድ አርቲክል ጽፎ አንዱ ሲጠየቅ ጋዜጠኛ ኃይሌ ጀስቲፋያብሊ መናደዱና አንግሪ መሆኑ ቢተር መሆኑ ይገባኛል። እሱ ከዛ ትግሉ ብዙ ዓመት ሰርቷል እያለ ይለፈልፋል። የእኔ ልጅ አንባ፣ እኔ ብዙ ጊዜ አላነብም፣ ተናደደች። እንደ አንተ ቢተር ብትሆን ኖሮ እንዴት ሌላ ፊልም ትሰራለህ? እና አንተ ደሞስት አን አንግሪ ፐርሰን ነህ፣ እንዴት ብሎ ዲፒክት ያደርግሃል? እንዲህ ብሎ ምትል እንግዲህ ይሄ ሊሰጥህ ይችላል። የኔ ልጆች አይዲያ አንዱ ልጄ ኤዲቲንግ እስከ ጀርመኒ የምወስደው ማምንበት ነው። አማርኛው ይገባዋል። ሰብታይትሉ መጥቶ ትራንስሌትድ ሆኖ ስፖት ያደረገ የመጀመሪያውን እኔ ባስተማርኩት ከልጅነቱ ጀምሮ ባስተማርኩት በሚገባው አማርኛ ፊልሙ የሰብታይትሉን አሬንጅ አድርጎ ከዛ ቴክኒሻኑ ሜዥር እያደረገ እየለወጠ የከተተው ያን እርዳታ ያደረገልኝ ልጄ ነው። እና በልጆቼ ምልህ ማምነው ምንድን ነው በእኔ ሰርከምስታንስስ በእናታቸው ጋር ወልደናቸው አሜሪካ ተወልደዋል። ኢትዮጵያ እንዲወዱልኝ ይወዳል። እንዲያውም አንድ ነገር ልንገርህና ምልህ ጊዜ እንዳልፈጅብህ 2 ሴቶች ልጆች አሁን ለምሳሌ ኮሌጅ ከመሄዳቸው በፊት ለ1 6 ወር እዚህ ቱተር ቀጥረው ራሳቸው ምልህ
ዌትረስነት ምን ሰርተው ገንዘብ ሰርተው እኔ ፊልም ሰሪ ድሃ ነኝ እና ራሳቸው ከፍለው ኢትዮጵያ መጥተው 6 ወር ቆይተዋል። 2 ሴት ልጅ መንታ ናቸው። እና ስመለስን የመጣሁና ይሄ አድዋ ፓርቱ ለምሰራው ካሜራ እየሰሩልኝ ደብረ ማርቆስ አርበኞች፣ ጎንደር አርበኞች ኢንተርቪው ሳደርግ ይረዱኝ ነበር ድምፅና ካሜራ እየሰሩ እና አባይን ስንወጣ ከጎንደር ተመልሰን ኃይሌ አሉኝ ሁለቱም እና እናግርህ ነገር አለ። ምንድን ነው ስላቸው አዲስ አበባ ይኸው 6 ወር ቆየን። ይህን ያህል ጊዜ ቆየን፣ ጊዜውን እንኳን ትዝ አይለኝም። እና አዲስ አበባ ያለው ብዙ አሜሪካ የሚልና አሜሪካ ሄዶ ሊጠፋ የሚፈልግ ነው እንጂ እኛ እየፈለግነው አሜሪካ መሮን ልናየው የምንፈልገው አይነት ኢትዮጵያ አይደለም። እና ሁለታችን ተመልሰን እንመጣለን ብለን አልመንም አልነበረም፣ እየጠላነው ነው የምንሄደው አሉኝ። እንዴ ግን አሉ እነዚህ አርበኞች አሉ አንተ የምትነጋግራቸው ልብሳቸው ቀዳዳ፣ ጫማቸው ቀዳዳ፣ ግን በዛ በኩራት ከጣሊያን ጋር ያደረጉትን ጀብዶ ሲያወሩ ለካ ኢትዮጵያ ትልቅ ነዋል እና አንተ መምጣትህና ይህን ስራ ይዘህን መዞርህ ትልቅ ስጦታ እንዳረግ እንንገርህ ብለው ነገሩኝ። እና ይሄ ሊነግርህ ይችላል የእነሱ ምን አይነት አስተያየት እንዳላቸው። በጣም ይህን ዘፈን በጣም ወደዋለሁ ጋሻ ኃይሌ፣ አንተም ጥላሁንን ወደዋለሁ። ምክንያቱም አምሳሉ እናትህን፣ አገርህን፣ ባለቤትህን በዚህ ሁሉ ነገር ልትመስላት ትችላለህ እና ለዚህ ብዬ ነው። ወደ አድማጮች በጣም ብዙ ጥያቄ ቀርቧል፣ ግን ያው አጠር እያደረግኩ ነው መመልሰው። አንተም አጠር እያደረግ ጥያቄው የባራክ ኦባማ በመመረጥ በእርሶ የዘር ጉዳይ ጥያቄ ላይ ምን መልስ ሰጡ? ኦባማ ሰንኮፋን አይቶታል ወይ? ሼፍ ዲዲ ነው የጠየቀኝ። እሱም ኋላ ጠይቀኝ መጨረሻ ላይ። እሺ ይሄ ተመልሷል። ሕፃን ሆኜ ነው ጎንደርን ያየሁት ሕፃን ሆኜ ነው እና ፊልሙ ምን እንደሆነ ባውቀው ብሏል። ያው በበቂ ሁኔታ ስላስረዳን ችግር አይኖርም። የእሳቸውን ፊልም እንዴት ነው ማየት የምንችለው? ስለ ባለቤቱ ይንገሩ የሚል ጥያቄ መጥቷል። ጥሩ ምርት አለማየሁ ከተባለች አድማጮች ባለቤቴ ከሳውት በመጡ የመጣ የአፍሪካን አሜሪካን ቤተሰብ እና እንዲሁ ሚክስድ ፋሚሊ ከሆነ የዲትሮይት ህብረተሰብ የወጣች ራሷም ፊልም ሰሪ ናት። የምልህ እንግዲህ የ24-25 ዓመት የትዳር ጊዜ አብረን ያሳለፍናል እና አብረን 5 ልጅ ወልደናል። 6ኛዋን ይሄቴ እንዳልኩ አዶፕት አድርገን እናሳድጋለን። ሰንኮፋንና ሃርቨስት 3000ን ባየሁበት አይን አድዋ ያን ያህል አላስደሰተኝም፣ ድንግርግር ፈጥሮብኛል። ከእድሜ አንጻር ፊልሙ አንሷል። ለምን? ተድላ ነው። ይህንን ደግሞ አቶ ተድላ የተባሉ አድማጭ ናቸው የጠየቁን። እንግዲህ ለምን እንዳነሰ ስላልነገረኝ ምን እንደሆነ ችግሩ ስላልነገረኝ፣ አድዋ ምን መሰለህ፣ ብዙ ኢትዮጵያኖች አድዋን በድራማ ማየት ነው የሚፈልጉ። ልክ ናቸው። አድዋ ግርማ ሞገሱ በዶኪመንትሪ ሊወጣ አይችልም። አንደኛ ብዙ ዶኪመንትሪ መሰራት አለበት። አንድ ፊልም ሰሪ ብቻ የሚሰራው ኢቨንት አይደለም። እንደ የኦክቶበር ሬቮሉሽን፣ የቦልሸቪክ ሬቮሉሽን ብዙ ፊልም ሰሪዎች አንግል ነው የተመታ። አንድ ፊልም የዛን ኢቨንት ማድረግ የለበትም። ግን እኔ የአድዋን ድራማ ልሰራ ስለማልችል ባጀቱ፣ ገንዘቡ ብዙም ኢትዮጵያን ነጋዴዎች እንዲህ አይነት ኢንትረስት ስለሌላቸውና ካፒታሉ ስለሌለ ከድራማው ስጠብቅ ከመሞት ለምሳሌ እነዚህን ዶኪመንተሪ ኢንፎርሜሽኖች ሰብስቤ አዛውንቱ ሳይሞቱ የሚያውቁት ሰዎች ሳይሞቱ ፊልሙን ልስራ ብዬ ነው። እኔም ማየው አድዋን ለወደፊት ኢትዮጵያውያን ፊልም ሰሪዎች ፊልም ሊሰሩ ሲፈልጉ ኮስቲሙን እዚያ ያገኛሉ፣ ስቶሪውን ያገኛሉ፣ ዜማውን ያገኛሉ፣ ምልህ የተራራውን እና የጦርነቱን መድረክ በደንብ ሊያገኙ ይችላሉ። በዛ በኩል እንኳን ቢረዳ ምን አለበት ብዬ ነው የሰራሁት እና ለእኔ ሳንኮፋዬ ነው።
ለእኔ ሳንኮፌቲንግ ብትለው አለዛ ወደ አድዋ መሄዴ ለእኔ ኢምፖርታንት። ምክንያቱም አድዋ ፓርቱን ልሰራ ስለምፈልግ የጣሊያን ጦርነት በዶኪሜንተሪ የማይጨውን ልሰራ ስለምፈልግ ለእኔ መንደርደሪያዬ ነው። እርግጥ ብዙ ማቴሪያሎች ስላልነበሩ ብዙ ሀብት ስለሌለ በሚቻለኝ እንግዲህ ሞደስት ሊያቀርብ ያለሁ ምልህ ይገባኛል፣ እንትኑ ጥያቄው ይገባኛል፣ ግን በተቻለ ሞክሬያለሁ። ችግሩ ይገባኛል። የእኛን ትውልድ እንዴት ይመለከቱታል? አንሰን ስንሰማ ተስፋ እንዳንቆርጥ። አንሰን ምንድን ነው? አንሰን በቃ ብዙ ጊዜ ይሄ ትውልድ እንዲህ ነው፣ ይሄ ትውልድ እንዲህ ነው እያተባለን በቃ ማነሳችን ካለፈው ትውልድ እንደዚህ ሲነገረን ተስፋ እንዳንቆርጥ ትላለች ራሄል የተባለች አድማጭ ነው። እኔ ደግሞ ምለው እንዲያውም ተስፋ ቆረጭ ዝም ብለሽ ይሄ ምክንያቱም ምን መሰለህ ተስፋ የሚቆርጥ ጄኔሬሽን እንዲያውም ሆፕለስ ጄኔሬሽን ነው። ለእኔ ተስፋ ለምን ይቆረጣል? የኔ አባት እኔ ላይ የነበረው ሄስ ላወራ አልችልም። አባቴ ማይ ቢገስት ክሪቲክ አባቴ ነው ሳድግ በእኔ በጣም በጣም ይናደድ ነበር። ምክንያቱም እኔ አይ ቢሎንግ ቱ ጄኔሬሽን የአባቴንን የታሪክ ኮምፕሮማይዝድ ያደረጉት ጄኔሬሽኖች አንዱ እኔ ነኝ እና ለምን አይበጥበጥ እሱ ግን ሚሽን የሰጠኝ እኔን የአባቴ እንትን ነው ሂስ ነው ለእኔ እና ሌላው ደግሞ መሰልህ ጄኔሬሽናል ትራንዛክሽን የሚሉት በብጥብጥ ነው፣ በክርክር በጭቅጭቅ በትግል ነው የሚመጣ እንጂ ዝም ብሎ የሚሰጥ አስፕሪን አይደለም። እና እኔ በእኔ ላይ በነበረው ጎንደር ላይ ሳድግ በጥባጭ ነበርኩ። ዝም አውቋ አሜሪካ ይሆን አውቋበት ነገርም ሊሆን የምችልበት ጊዜ ነው። ለምን መስደብ ቀርቶ ለምን አይረግሙኝም? እነሱ ላሳለፉት የእነሱ ማይጨው ድረስ በባዶ እግራቸው የሄዱ እግራቸው ሁሉ የተቃጠለ ኢትዮጵያኖች ለምን አይናደዱ በእኔ? ለምን እና እኔ መናደዳቸውንስ ለምን እንደ ቻለንጅ አድርጌ ወስጄ ደግሞ እኔ ደግሞ ሂስትሪ ሜከር ሆናለሁ የምትለው እዛ ላይ እና ሂስቶሪካሊ ምን አለ መሰለ ሳይንስ አለው። ጄኔሬሽናል ትራንዛክሽን ያለፈው ጄኔሬሽን ክሪቲሳይዝ ካላደረገህ ሚሽንህንም እንኳን አታገኘውም። የወደፊቱን ፎርጌት ይሄ የአሁኑን ያለህበትን ማግኘት ቀርቶ የወደፊቱን መፍጠር አትችልም። እና ሂስትሪ ሜከር ጄኔሬሽን የሚፈጠሩ ጎበዝ ሆነው ከሚያልፉት ጄኔሬሽኖች ኃይለኛ ሂስ በመስማት ቻሌንጅድ በመሆን እንጂ ፓሲቭሊ ተተኝቶ አይሆንም። እንዲያውም እኔ ፋነን የሚለው አለ ኤቭሪ ጄኔሬሽን ሃዝ ሪስፖንሲቢሊቲ ሳም ፉልፊል ሳም ቢትሬይ ይላል። እና እኔ ደግሞ የራሴንን ጽዋ ለመቀበል መታገል አለብኝ እና እንዲያውም ፕሪቪሌጅድ ጄኔሬሽን ነው ያሁን ያለው፣ በጥሩ የሚኖር ነው፣ የበለጠ መስራት ያለበት ኦፖርቹኒቲ አለው። ሳይንስ አለ፣ ኮምፒውተር ይመጣል፣ ሴልፎን ይዞ ይዞራል፣ አይፖድ ይዞ ይዞራል። ይሄ ኢትዮጵያዊ ሞር መስራት እንዳውም አለበት። ካልሰራማ ዝም ብሎ በተገኘ ቁጥር መነገር አለበት ውድቀቱን። አለበለዚያ ሽንትን እየዞሩ ስለጠጣ አንድ ሰው በየቦታው ውስኪ ጠጥቶ ሽንት ሂዶ የሚቆጥር የለም። የበላኸውን የተፋኸውን አይደለም ምንቆጥረው ምን ፉትፕሪንት ትተሄድክ ነው። ኢንስፓይት እኔም ለምሳሌ በጀኔሬሽንህን ባትስማማ ምን ሂስትሪ ሰርተህ ነው የምታልፈው የሚለው ላይ በብስጭት በቁጭት ገብቶ መስራት አለበት እንጂ እና አክሱምን እነ ፋሲልን ይሄ ቅርሳችን የሚያኮራን በዓለም ላይ የሚያኮራንን ቅርስ ከዛ ትከሻ መር ብለን ሌላ ታሪክ ካልሰራን ዋትስ ዘ ዩዝ ኦፍ ሊቪንግ? ልብስ ማሳየት ጎበዞች ነው የእናንተ ጄኔሬሽን። ፋሽን ጎበዞች ናችሁ። ከፓሪስ ትክክል ናችሁ። ከሮም ኢቨን ፐርፊውም ዲዮድረንታችሁ በሙሉ ዩኒፎርምድ ነው ከዓለም ያላችሁ ኦፖርቹኒቲ ላወራ አልችልም። እናንተ እንዲህ ካልተያዛችሁ በደንብና ካልተነገራችሁ ይሄ ጭቅጭቅ ይሄ ነገር በደንብ ካልገባችሁና ይሄ መደነሱ ብቻ አይበቃም፣ መጨፈሩ ብቻ አይበቃም፣ ሞደርን የሆነው አፕዴት ዛሬ ፓሪስ የወጣ ሸሚዝ ለብሶ መዞር አይበቃም። ግን ጥሎ መሄድ፣ ፉትፕሪንት ጥሎ መሄድ፣ ሂስትሪ ሜከርዝ መሆን
ብሎ የሚመክር ሰው እንዴት ይጠላል? ይሄ ተስፋ ካስቆረጣት እህታችን ሂስቶሪካል ትራንዛክሽን ጄኔሬሽን ፍሮም ጄኔሬሽን ቱ ጄኔሬሽን አልገባትም ማለት ነው። ሌላው ልበልህ ራሱ ያረጉት ተግባራቸው ክሪቲሳይዝ ያደርገናል እኮ ሳይለንትሊ ተግባሩ ራሱ ያሳጣናል። እንዴት ነው የሚያሳጣን? ከዚህ በፊት ያለፉት ኢትዮጵያኖች ለእኔ ዳይኖሶርስ ናቸው። እኔ እንዴት ነው ማፍረው? አባቴ ያደረገውን ሳይ እሱ እንዴት ነው አንዳንዴ ማፍረው? እኔ ሞር እድል አለኝ። ሌላው ቴዎድሮስ ይልማ እሱ ፊልም ሰሪ ነው። እንደውም ፊልሙንም ጋብዝልኝ ብሎኛል። ቶን የሚል ፊልም እየሰራው ነው። ካልደበደበኝ መጥቻ ማክሰኞ ጠርተዋል። እነግርሃለሁ ጋሽ ኃይል ሙያህን ለእኛ ለማጋራት ምን አስበሃል የሚል ጥያቄ ነው ያቀረበልን። እሱ ሙያውን እሱ ከኔ ጋር ለማጋራትና ለመጋራት ምን አስበዋል? እኔ ለምን አስባለሁ? እኔ ያለሁ አሜሪካ ሀገር፣ እሱ እዚህ ቁጭ ብሎ ምን ያስባል? እና እሱ ይጠይቀኝ በምን እኔ ለምሳሌ ወርክሾፕ አዘጋጅቶ ና እናስተምር ለአንድ ሳምንት ቢለኝ እንደዚህ ልረዳ እችላለሁ። ለ2 ሳምንት አስተምር ቢለኝ ከመንግስት ጋር የተነካካ ነገር እስካልሆነ አልወድም መንግስት ጋር መነካካት። እና ያልተነካካ ነገር እስከሆነ ድረስ ሰራለሁ። ከነጋዴዎች ጋር ብዙ የተነካካ ነገር አልወድም። ምክንያቱም ካልቸራችን የንግድ እንትን አይደለም ለእኔ። አለበለዚያ ዝም ናይት ክለብ ከፍት ነበር፣ ፍሎሪዳ የሚባል ናይት ክለብ። የመጨረሻው ጥያቄ የቅድም የባራክ ኦባማ መመረጥ የሚለው ነው። እሱ አንድ ችግር አለ። መጀመሪያ ሂስቶሪካል ነው ነገሩ። ብዙ ሰው ይህን ሚክድ የለም። አንደኛ ለሞስት ሂስቶሪካል ቲንግ አሜሪካ ሀፕን ያደረገና ግን ውጤቱ ወዴት እንደሚሄድ ገና ልናይ ነው። አመጣጡን ግን ስናይ ምንድን ነው ማየት ያለብህ? እኔ ገና ሺካጎ ስገባ ከኢትዮጵያ 1968 በነበረው ትግል፣ የዴሞክራቲክ ፓርቲ ትግል፣ ጁሊያን ቦንድ የሚባል ብሪሊየንት ኦባማ ነበረ በዛን ጊዜ እና ማንም እንደ ኬኔዲ ያየው ማንም እዛ የነበረ ይሄ ነው የወደፊት መሪ ሊሆን የሚችል ነው። እና እኔ የማውቃቸው ብዙ አፍሪካን አሜሪካን መሪዎች ኬፓብል ብሪሊየንት አፍሪካን አሜሪካኖች አሉ። እና ኦባማ ብሪሊየንት ነው ግን ፖለቲሻን ነው። ይህም ሰው መርሳት የለበትም። ኦባማ በጥቁርነቱ እዚህ መድረሱ ትልቅ ነገር ነው። ያን ማጣጣል አይገባም ይመስለኛል። ግን ምን አደኛ ነገሮች አሉ። በጥቁር አሜሪካን ኮሚዩኒቲ ምን አለ መሰለህ፣ እኔ አሁን ለምሳሌ አፍሪካዊ ነኝ። ለአንዱ ነጭ አሜሪካዊ ግን ስሌቨሪን ሪማይንድ አላደርገውም። ስንገናኝ ስንበላ ስንጠጣ ሪላክስድ ነው። አንድ አፍሪካን አሜሪካዊ ከዛ ሜትሪክስ ሲገባ ግን ቴንሽን አለ። ነጮችና ጥቁሮች አሜሪካኖች ቴንሽን አላቸው። አንሪዞልቭድ የሆነ ቴንሽን አላቸው። ሳይለንትሊ ሁሉ የምታየው ነው። እኔ በፊልም ላሳይ ሞክሬያለሁ። ቴንሽኑ ግን አለ። ቴንሽኑ ምንድን ነው? ከባርነት ዘር ሜሞሪውን የሚያመጣ ሰው ፓወርፉል ሆኖ ዋይት ሃውስ ካሁን ሊገባ አልቻለም። ኦባማ የሚያመጣው ያን አይደለም። ኦባማ የሚያመጣው ካስተም ሜድ አፍሪካዊ። ኦኬ ማየት ያለብህ አባቱ በኬኔዲ የተመረጠ እንደ ኮፊ አናን። የኬኔዲ ጊዜ አፍሪካዎች እናፍራና ወደ ሶቪየት እንዳይሄዱብን ከተባሉት አባቱ አንዱ እሱ ነው። ባይሞት የኮፊ አናን አይነት ብሪሊየንት አፍሪካዊ ልጅ ነው እሱ። ስሌቨሪ ሜሞሪ ግን ነጮች ጋር አያመጣም። ነጮች ግልትና ሼም ላይ ሶበር አይደሉም። ኢንቴሌክቹዋል ኢንቴግሪቲያቸው ዲስቴብላይዝድ ይሆናል ብዙ ጊዜ ስሌቨሪው ሜሞሪው ሲመጣ። ምክንያቱም ብዙ አንሪዞልቭድ የሆነ ጊልት አለ። ጄሲ ጃክሰን በዚህ ነው ፕሬዚደንት ላይሆን የሚችለው ያልሆነውም። እሱም ብሪሊየንት ነበረ በታይሙ። ግን ጄሲ ብሪንግስ ዲሬክት ኢምፕሊኬሽን ኦፍ ስሌቨሪ ኢንቱ ዘ ዋይት ሃውስ። ይሄ ሌላ ፖለቲክስ ነው እና ብዙ ታሪክ የማያውቅ ሰው የማይገባው ሶሾ ሳይኮሎጂካል ፖለቲክስ አለ ከኦባማ ጋር። ኦባማ ራሱ በጣም የተራራቀ ከጥቁሮች ነው። ነጮችን ብቻ ነው በጣም የሄደ ፕሮፋይል ሲቆም እንኳን ቴሌቪዥኑ ጀርባ ላይ ብዙ ጊዜ ነጮች ወይም ሚክስድ የሆኑ ሰዎች ነው የሚያሳየው። የጥቁርን ጥያቄ አልነካም። እሱ ታክቲካል ሊሆን ይችላል፣ የጥቁርን ነገር ያደላል በሚባል። ሌላው ደግሞ አንዳንድ ያደረጋቸው ስፒቾች ነጮችን አፒዝ የሚያደርጉ ናቸው እንጂ የጥቁርን ትግል አምፕሊፋይ የሚያደርጉ አይደሉም። ናው
አንድ ሰው ለዋይት ሃውስ ሲመኝ ምልህ ለአንዱ ግሩፕ ብቻ ነኝ ብለህ መሄድም ፕራግማቲክ አይደለም። ይገባኛል። ግን መርሳት የሌለብን ምንድን ነው ኦባማ ጄኔቲክሊ ስሌቨሪ ይዞ አይደለም የሚመጣው። ነጮችና አፍሪካን አሜሪካንስ እና ዋይት አሜሪካንስ ሳይኮሎጂካል የሆነ ሳይለንት የሆነ የሬስ ስትራግል አላቸው። አንሪዞልቭድ የሆነ አንሂልድ የሆነ ብዙ ፊልሞች መሰራት አለባቸው። ብዙ መጽሐፎች መጻፍ አለባቸው ኤክሰርሳይዝ ለማድረግ እና ይሄን ሌቭል ብዙ ሰው አያየውም። እኛ ግን ለምሳሌ እኔና ባለቤቴ ያለን ቢልዲንግ ላይ ሁዝ ኦባማ ቱ ሚ የሚል ለ3 ሳምንት አካሄድን። የብላክ ኮሚዩኒቲ ዲቤት የኛ የምናውቀው ይሄ ነው። ሁ ኢዝ ሂ እንዴት ነው የምናየው? እና ዋይ ኢዝ ኢት ዋይት ሊበራልስ አር ኮምፎርታብል ዊዝ ሂም? ምንድን ነው ይዞ የሚመጣ ፓኬጁ ምንድን ነው የሚሉት ጥያቄዎች አሉ። ናው ኦባማ ሳንኮፋን አይቷል። ይሄ ለእኔ እንኳን ለምሳሌ የክሊንተን ዶተር ለምሳሌ ባለቤቴን ሳንኮፋን አይቼ እኮ በጣም እንዲህ ብላ አጫውታታለች ባለቤቴን። እና ፊልሙን በዛን ጊዜ ያዩ ተደብቀውም የሚያዩ ፖለቲሻንስ ነበሩ። እንዲያውም የዋሽንግተን ፖስት ኮንግረስማኖችን በኤዲቶሪያል ይህን ፊልም ማየት አለባችሁ የእውነት አሜሪካ እንዲገባችሁ ከፈለገ የተባሉበትን አርቲክል ጉግል አድርገው ታገኘዋለህ። which means people knew we were addressing some fundamental issue። ይሄ ምንድን ነው? ስሌቨሪ ኤክሶርሳይዝድ መሆን አለበት። ዲቫይድድ የሆነ ሬስ ዝም ብሎ በገንዘብ በመቀባበልና ሹመት በመሿሿም ሜየር በመሆን ፕሬዚደንት በመሆን አንሪዞልቭድ የሚሆኑ ነገሮች አሉ። እነዚህም ሳይለንትሊ ደንስ የሆኑ ሳይኮ ሶሻል ፕሮብሌሞች አሉ አሜሪካ ውስጥ። ሬስ እሱ ብዙ ጊዜ ይፈጃል። ኦባማን መጫን ይህንን የሂስቶሪካል ትግል ኦባማ ላይ መጫን እሱም ላይ ፌር አይደለም፣ ለታሪክም ፌር አይደለም። እና ብዙ ጊዜ እንደውም አሁን ዱባይ ፊልም ፌስቲቫል ላይ ፓናል ዲስካሽኑ ላይ ሁሉ ስለ ኦባማ ብዙ ልገባ አልፈልግም። ሰው ሁሉ ኢሞሽናል ነው፣ ኢራሽናል ነው። ኦባማ ይላል። ጀርመን ሁሉ አይ እንግዲህ ቆዩና እዩት ነው የምልህ እንጂ ብዙ አልገባበትም። አሁን ነው ሞስት ኤክስቴንሲቭ የገባሁበት። ጋሽ ኃይሌ መቼም ብዙ ቮሊዩም ሊወጣው ከሚችለው እውቀት ውስጥ በጣም ትንሽ ነገር ነው የሰጠህን ነው የምንለው እኛ። ምክንያቱም ሰዓቱ በጣም ትንሽ ስለሆነብር ማለት ነው። ኮርተናል። በተለይ እኔ ባየሁት እኔ በነገራችን ላይ እንዳልኩ ሃርቨስት 3000ን ሰንኮፋን እና አድዋን አይቻለሁ እና ጤዛንም አይቻለሁ። እንግዲህ ለእኔ ጤዛ የጋሽ ኃይሌ ማስተርፒስ ነው የምለው እና እስካሁን ያደረግነውን ውይይት መቋጫውን የምታገኙት የጋሽ ኃይሌን ማንነትም ኢትዮጵያዊነቱንም የምታገኙት እዚህ ፊልም ላይ ይመስለኛል። እና ይህን እንድትመለከቱ ጋብዛለሁ። እግዚአብሔር ያክብርልኝ። በአድማጮቻችንም በመላ የሸገር ሰራተኞች ስም ከልብ አመሰግናለሁ። አመሰግናለሁ፣ በጣም አመሰግናለሁ። እናንተ ቢቅናችሁ፣ በርቱ። ደስ የሚል ቦታ ነው የመጣሁት። እሺ ጋሽ